የዘንባባ ማር ነው ፍቅርሽ ቄጤማን ይመስላል ፀጉርሽ ተጀምሯል። ምርኩዜ ወደቀ በትሬ አይ ድምፅሽ ፐርሰናል ነገር አምልኮ ነው ሲፖስት አይመቸኝም። እንደ ኳስ ተጫዋች አማትቤ ልግባ እንዴ ወደ ሜዳ ውሃ ስጠው ለማሜ አኪ ተንከባከበው በአላ መሐመድን ተንከባከበው ሳቀሳሰር ነው አኪ አባቴ እና እንዴት ነሽ ማሜ? አልሐምዱሊላህ ብራዘር እንዴት ነሽ? ፖድካስቱ እየተከለመ ነው። አሪፍ ነው ማሜ። ከጊዜ ወደ ጊዜ ይደገም ይላሉ። ሊጠግቡሽ ደግሞ ምንድን ነው የተመቻቸው? ምንድን ነው ሚስጥሩ? ምን አውቃለሁ። ሰው ተመቸው። ይሄ ደግሞ ፖድካስት ለምን እንደሚደብረኝ ታውቃለህ? የግል ታሪክ ነው ብዙ ጊዜ የምታወራው። ይሄ ደግሞ ራሴ ማዕከል ያደረገ ጨዋታ አይመችም። ስለ ሀሳብ ማውራት አይቻልም እንደ ፖድካስት? አንቺ እኮ እንደው የግል ታሪክሽን ባለማውራት ነው የምትታወቂው። ወላሂ ሳላወራው ነው እንዴ ልጅ ባለፈው ላይ ትንሽ እንትን አመለጠሽ እንጂ አታወሪም እኮ። ናዳሽ ሰጠሁት እንጂ ወላሂ አታወሪም። ማንም ስለአንተ በቃ እንደተለመደው ሰብስክራይብ አድርጉ እና ደግሞ በቪፒኤን ከቻላችሁ በቪፒኤን ብታደርጉት ከአየሩ ከፍ ይላል። እናመሰግናለን። ፈረስ ያደርሳል እንጂ አይዋጋም። እምብዛም ጭቅጭቅ ኮሚሽን ያስቀራል። ዛሬም እንደተለመደው አሪፍ እንግዳ ነው ይዘንላቸው የመጣ ነው። ቴሌብርና ንግድ ባንክ አካውንት ከታች አስቀምጠናል። ከ10 ብር ጀምሮ አቅማችሁ የቻለውን የላካችሁ ሳትልኩ ማየት በጣም ነውር ነው። ምክንያቱም ቀጣይ የተሻለ ገስት እንድናመጣላችሁ እናንተ ከ10 ብር ጀምሮ አቅማችሁ የቻለውን ላክ አድርጉበት። ሳትልኩ ማየት በጣም ነውር ነው። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። እንዴት ነሽ? ሽቀላ እንዴ? ሀብታም እየሆንሽ ነው? አንድ ዱርዬ በቃ በምድር ላይ ማድረግ የምችለው አንድ ዱርዬ ሀብታም ማድረግ ለኔ አንቺ ራሱ ካመለጥሽ አልሐምዱሊላህ። ጥሩ እኮ ነው። አብረህ የሸቀልከው ሰው የሆነ ግሮዝ ስታይበት ደስ ይላል ወላሂ። እና እኔም አንድ ስኬት ይሆናል። እኔም ሀብታም ሆነ ይቀርም ያው ጠላቶች እንደፈጠጡ ነው። ምንም አይመጡ። ሀብት እንዴት ነው የምታየው ማሚ አንቺ? ሀብት ማለት በጣም ጥሩ ጥያቄ። ሀብት ማለት የመግዛት አቅም ነው በሊትራል ሴንሱ፣ ግን ከመሆን በኋላ የሚመጣ መገለጥ ነው። ሀብታም ከሆንክ በኋላ ነው ሀብታም የምትሆነው። እንዴት? በጣም ጥሩ ጥያቄ። መሆን አይደል ሀብታም እንዴ ብዬ ልንገርህ። ችስታ ሆነ ሀብታም መሆን አለብህ መጀመሪያ መላው ሳይመጣ። you have to think like a boss, you have to act like a boss። እዛች ጋር ምናምን ስታሽከረክር ምናምን ተጠንቅቀ ልክ የመጀመሪያውን ፎርኬ ስትገዛት አይዲ 7 ላይ ስትደርስ እንደምታሽከረክረው ስለ መንጃ ፍቃድ ታሪክክ ስለ መኪና የይዝ ታፒሴሪን ፎ አድርገህ ምናምን የምትንቀሳቀስ ለምን ኦልሬዲ ሀብታም ሆነሃል። እዛ ጋር ስትደርስ አይደለም ሀብታም የምትሆነው። መጀመሪያ ጭንቅላት ላይ ጨርሰህ ነው ማለት መሆን የሚባል ነገር አለ። አሁን ለምሳሌ ሰውየው ጥሩ ሰው ከሆነ በኋላ የሆነ ከ20 ዓመት በኋላ አይደለም ጥሩ ሰው የሚሆነው። ጥሩ ሰው ነበረ ከዛ ጥሩ ሰው ሆነ ነው አሁን የሚባለው። ለምሳሌ ጀግና ከመዋጋቱ በፊትም እኮ ጀግና ነው። ጀብዱ ከመፈጸቱ ያው ብዙ ጊዜ በውጊያ ስለሆነ ጀግንነት መጀመሪያ ይሁንና መሆኑ ደግሞ የሚያመጣው ውጤት አለ። ገድሎቹ ምናምን በኋላ ላይ ይጻፋሉ። ግን መጀመሪያ ተጋድሎ ድል እንደሚያስመዘግብ ስለሚያምን እንደዛ ነው የሚንቀሳቀሰው ያ ጀግና መጀመሪያ ማለት ነው። እሱ ለራሱ ጀግና ነው። ዝናው በኋላ ላይ የሚመጣው ዝናው የሚያመጣው የመጀመሪያው ማንነት ነው። ከማግኘት በኋላ የሚመጣ አይደንቲቲ አይደለም ማለት ነው። ከገባህ ከመሆን በኋላ የሚመጣ አይደንቲቲ እና እሱ የማግዛት አቅም ምናምን እሱ ያው የግዢ ፐርቼዘርም ይገዛላ አባባል ይገባ ተገደህ የምትገዛው ነገር አለ። ለመግዛት የመግዛት ፍላጎት የመግዛት አቅም ነው የሚያስፈልገው። ሀብታም ለመሆን ግን የሀብታም አቲቲዩድ ያስፈልጋል። እንደ ሀብታም ማሰብ፣ የሀብታም የልብ ስፋት እና ጽናት ምናምን የሚባሉ አስፈላጊ ጥሪቃዎች አሉ። በልምምድ ብትሆናቸው የኃላፊነት ስሜት፣ የኃላፊነት ልምምድ፣ አስቸጋሪ ሁኔታዎችን መቻል፣ በጥበብ መያዝ፣
እነዚህን ከሆንካቸው በኋላ ነው የሚሰጥ። ያ ነገር ስለሆንክ ታገኛለህ ማለት ነው። አሁን አትሌቶች ከመወዳደራቸው ፊታቸውን ታይዋል። የሚያሸንፈው እኮ ያስታውቃል። ከ1 እስከ 3 ገቢናቸው ስታየው ከኮንፊደንስ ያለው ነው የሚያሸንፈው። አምነው ነው መጀመሪያ እንደሚያሸንፍ አምነው ነው። ከማመን በኋላ የሚመጣ ማለት ምሁርነት አሁን እንደዛ አይደለም። ምሁርነት ያ ቀናኢ ልብ ይፈልጋል። ከዛ በዛ ውስጥ ስነ ስርዓት ከዛ እውቀቱን ደግሞ ከያዝከው በኋላ ምግባር ላይ ፖዚቲቭ ተጽዕኖ እየፈጠረ ሲመጣ ኢንቴግሪቲ ምልአተ ማንነት አሪፍ ይሆናል። አብዛኛው ጊዜ የሆነ ቦታ ላይ የሆነ እውቀቱን ምግባሩ ምናምን ተከማችቶ ትልቅ ስኮላር ትሆንና ግዴታ የሆነ ዩኒቨርሲቲ ዲን መሆን አይጠበቅም፣ ግን የሆነን ኮሚኒቲ የሆነን ሶሳይቲ ሼፕ የማድረግ አቅም ይሰጣል ማለት ነው። የመግባባት አቅም ከፍ እያለ ይመጣል ከሁሉም ከትንሽ ባወቅ ቁጥር። ኤጁኬሽን እና እውቀት ስለሚለያይ ነው። የጥበብ ሰዎች ቢማሩም ባይማሩ ጥበብ አላቸው። የተማሩ ሰዎች ወይ ትምክህተኛ ይሆናሉ፣ ወይ ብዙ አውቀው ፈሪ ይሆናሉ፣ ወይ ትምህርታቸውን ወደ ሪል ላይፍ ይቀይሩትና የሚኖሩት አሉ። ያው ብዙ ባይሆን ግን ስላወቀም ጥበበኛም አይሆንም፣ ስለተማረም ይሆንም ስኮላር አይሆንም። ተረዳኝ አባባል። ግን ፕሮሰሱ ሁለቱንም ነገር ይፈልጋል። እንደ ቤት ተከፍሏል። ተርተኛለህ ገዛይ ነው እና ተመልካቾቻችን ያው ላይቭም ላይ ከች እያሉ ኧረ በቃ ወረቀትና እስክሪብቶ የዘማሚ ሌክቸሩ ተመችቶናል ምናምን ኮሜንት እያነበብሽ ነው? ኮሜንቶቹም አሪፍ ናቸው። ከእንትና ጋር ከማን ጋር ነው ሴንስ ይሰጣሉ። ከቡርሃን ጋር ቢቀርብ ብለዋል። ከባህሉ ጋር ብለዋል። ባህሉ ድሬ ተመችቶኛል። ከልጅ ያሬድ ጋር ብለዋል። እንግዲህ አላህ ካለ ኢንሻአላህ ስፔሻሊ ከቡርሃን ያው ቢዚ ሊሆን ይችላል። እንግዲህ ትግባባላችሁ እንዴ? አዎ መግባባት ያክል ትውውቅ አለን። ቡርሃን ትልቅ ስኮላር ነው። ባይዘ በጣም ትልቅ ስኮላር ነው። ቀለል ብሎ ስለሚቀርብ ነው እንጂ ከባድ ሰው ራሱ። ሰሞኑን ስለ ትናንት ነው እያየሁት። ይህ ምክንያታዊ እውነት እያለ በጣም ረቂቅ የሆነ ነገር ነው። ታውቃለህ? ምክንያታዊ እውነት፣ ምክንያታዊ እውቀት አለ። ይህ ምክንያታዊ ደግሞ ትሩዝ አለ። ለምሳሌ ይህ ምክንያታዊ ከሆኑ እውቀቶች መካከል አንዱ እውነቶች መካከል አንዱ ፍቅር ነው ይላል። ፍቅር ምንም ምክንያት አይፈልግም። እውቀት ግን አመክንዮ ይፈልጋል። እየተደራጀ ለምን እንዴት ምናምን የሚሉ ነገሮች አለ እውቀት የሚሰሩት እና እሱን ያ እውነት ከእምነት ጋር እንዴት እንደሚተሳሰር ትምህርት ሁለት አይነት እንደሆነ በኤክሰርሳይዝ የምትማረው ለርኒንግ አለ። ኢምፔሪካል ደግሞ እየቆጠርክ እየነካህ እየዳሰስክ የምትማረው ትምህርት አለ። በትሪያል ኤንድ ደግሞ ኢረር የምትማረው አለ። መኖር ብቻ ለምሳሌ አሁን አንተ ዛሬ ሞተር እንደነዳው እላዩ ላይ ወጥተህ ትንሽ አንድ ወቴ መውደቅ አለብህ። እሱ አሁን በማንበብ አይመጣም። ግን ያንን ከፍቅር ጋር ከእንደዚህ የጋራ እውነቶች አሉን አይደለ? እውቀት ተፈጥሯዊ ምንነታቸውን የማይቀይራቸው እውነቶች አሉ። እውቀት ተፈጥሯዊ የገበሬን ፍቅር የሆነ አንድ ፓይለት በለው ሾፌር ማለት ነው። የሁለቱ ፍቅር አንድ አይነት ማለት ያ ፓይለት ስለሆነ በሜታፊዚክስ ሊያፈቅር አይችልም። ግን ያው ሪስፖንድ የሚያደርግበት መንገድ ፍቅርን ሊለይ ይችላል። ያው እንደ ስብዕናቸው ሁለቱም የስልጣኔ ፍልስፍና ስላላቸው የሚፈቱበት መንገድ ይለያይ። ችግር ከሆነ ብዙ ጊዜ ፍቅር ችግር ነው የሚሆነው። ሳይ ፍቅር አንቺ እንዴት ነው የምትገልጪው? ማሜ ፍቅር ኤነርጂ ነው ባይነኝ እኔ። ኤነርጂ ነው። የሆነ ካፕል ስታረቅ ፍቅር የያዘው ምናምን ይባላል። ግን ኦብሴሽን ነው አብዛኛው። ፍቅር ደግሞ መያዝ በሆነ ነገር ፍቅር መስጠት ነው ብሏል ቡርሃንም። በጣም ደስ የሚል ነገር ሰጥቶ መቀበል ካፒታሊዝም ነው ብሏል። ስሜት ይሰጣል። ያው እዛ ገበያ መሆን የለበትም ማለት ነው። ፍቅር ማስተዋል ቢኖረው ማስተዋል ውስጥ ማስላት ስላለ ምጥን ፍቅር ደግሞ ብሎ ነገር የለም። ቴዎሬቲካል ነው።
አንድ ሶስተኛ ፍቅር ይዞኛል አትልማ። ትክክል። ፍቅር ይዞኛል ራሱ አባባሉ ኦብሴሽን ነው የምልሽ። ስለዚህ ይዞኛል በፍቅር ወደቅኩ ምናምን የሚለው ይሄ ሞመንተሙ ያሳያል ወደ አንዱ ያጋደለ ነገር እንደሆነ። በፍቅር ወደቁም ሲባል የሆነ ሌላ ነገር አይታያቸውም፣ ወይም ሌላው የህይወት ጣዕም ወይም የእሷን ጉድፍ አንተ ቢነገር ጀለስ ላይ ነው እንጂ የምሰነዝረው ልትሰማ አትፈልግም። እሷን ይባላል። ያው እውነት ነው። ሴስ ገባ ከለቀቀ በኋላ ነው አይን የሚበራው መሰለኝ። ያውቃል አንተ ቆይቶ እሱ እና ማለት ነው። በቃ እንደዛ ነው ፍቅር ኦፕሬት የሚያደርገው ዞሮ ዞሮ እንዳየሁት። እዛ ደግሞ ትራንስፈር ያደርጋል። ለምሳሌ ፍቅር ወደ ልጆች ትራንስፈር ያደርጋል። ባለትዳሮች ደሴ ሰው መክሯቸው ይሁን ምናምን አላውቅም። ትዳር ታሪክ ስለሌለኝ ግን ይፋቀራሉ በዲፎልት ወይ መጀመሪያ ተፋቅሮ ሊሆን ይችላል። ከዛ ያው መሰላቸት ይኖራል ብዬ አስባለሁ። ፍቅር ያው ኢነርጂው ስለሚያልቅ ማለት ነው። ቀመሰው ምናምን ካለ ከዛ በኋላ ብዙ ሰርፕራይዝ ስለማጡ ማለት ነው። ከጉጉት ጋር የተያያዘ እኮ ነው። አሁን የሆነን ሰው ፍቅር አሁን ፊልም ላይ ያለው ፍቅር ሞር ከመጋባታቸው በፊት መሰለኝ የቤተሰብ ጣልቃ ገብነት ምናምን አማቾቹ ምናምን ያደምቁታል ፍቅሩ ገባ አንተ ሲበዛበት የሰፈር ልጆችም አሁን አንተ የሆነ ፎንቃ ሲይዘህ ድሮ የእነሱ ኢንተርፍረንስ ምናምን አያ በእሷ በኩልም ምናምን የሆነ ጉተታ ሌላ ሰው ጥበሺ ምናምን ሊሏት ይችላል። ልክ ግን ከጣበሳችሁ በኋላ ፊልሙ ይቀየራል። ወይ አንዱ ቺተር ይሆናል፣ እሷ ዩኒቨርሲቲ ትሄዳለች፣ የሆነ ነገር ይፈጠራል። ብቻ ፍቅር ብዙ እንትን አይረዝምም አባባል ገባ ወይ በሆነ ሁለታችሁ እንደምትጓ እሷ በቃ ከቀመሳ በኋላ ያው ሺፍት ያደርጋል ኢነርጂው አላልም ሆነ ፋውል። ከዛ በኋላ ፍቅር እስካሁን መቻቻል ምናምን የሚሆነው መሰለኝ። እንደዛ ይመስለኛል። ይህም እንደዛ ነው የሚመስለኝ። በመተዛዘን ምናምን ወንዱ ጤነኛ ከሆነ ላለማስቀየም፣ እሷም ደግሞ ወይ በቃ ከሆነ አይቀር ምንም የቀረው ነገር ስለሌለ ባል አድርጌ ተከርቸም ካላስገባሁት ይህ ነገር ሶሻሊም ምናምን አያዋጣም ትልና ሌሎች አማራጭ እንዳለው ብታውቅም ትወስንበታለች። እሱም ያው ሊወስን ይችልና ከዛ በኋላ ፍቅሩ ይጠፋና ምን ሆነ በቃ ባልና ሚስት ይሆናሉ። ከዛ በኋላ ፍቅሩ ምናምን ይጠፋል ማለት ያው ዝም ብለህ የሰፈር ጨዋታ ላይ ካየው ማለት ነው። በፊት ወራ አይወራም። ፍቅር ኤነርጂ ነው ብለን ኤነርጂ ኔዘር ክሬት ነው ዲስትሪድ ያው ነገር ተሻሽሏል። በእርግጥ ግን ቦንዲንግ አለ። አሁን ለምሳሌ ቦንዲንግ ሲሆን ደግሞ ትራውማ ቦንዲንግ ያንተ የተጎዳበት ፓርት ናችሁ እኮ የተጎዳችሁ የጋራ ፓርት ካላችሁ ፊድ እየተደራረጋችሁ ትራውማ ቦንዲንግ ይሆናል። ወይም እሷ እንዳጋጣሚ ሆኖ ያንተን ቁስል ሂል እያደረገችልህ ከሆነ በልጅነት አሁን ብዙ ጊዜ ካየ በልጅነታችን ያልኖርነውን አይነት ሰው ነው በፍቅር የምናስበው መሰለኝ። ከዛ እሱም ደግሞ የሆነ ያልኖሩትን አያት የምትኖር አይነት ሰው ዩኒክ ካልክ ስትሆን ሞር ይጋጋላል። የተለየ ነገር ስለምታይ ፍቅር ጀስቲፊኬሽን ያገኛል ኢሞሽናሊ ማለት ነው። የሆነ ያላሳየን ከለር እሷ ያላየችውን ከለር ስለማታሳያት እሷ ጋር የምታየው ከለር ደግሞ ደስ የሚል በፊት የምትመኘው ግን ያጣው ከለር ከሆነ የሆነ ማጣፈጫ ያገኛል ማለት ነው። ዝም ብሎ ይረዝማል። ልክ እንደ እሳት ኦክሲጅን ሲያገኝ እንደሚቆየው ምናምን ያው እሳትም ኤክስፓየር ዴት አለው፣ ያም ኤክስፓየር ዴት አለው። የሆነ ህጋዊ ማዕቀፍ ውስጥ ካልገባችሁ ትዳር የሚባል ፍቅሩ ወደ ፍርገጣም ሊሄድ ይችላል። ቢኮዝ ብዙም የመቋቋም አቅም አለ እዛ ውስጥ። ሴንሲቲቭ ኢንጂነሪንግ ነው ፍቅር ለኔ። ሴንሲቲቭ ኢንጂነሪንግ ፌል ሊያደርግበት የሚችል ሁኔታ ብዙ አይመስልሽም? አኪ ይመስለኛል። ያ ሰዎች ማሜ ተፋቅረው ተዋደው እንትን ካሉ በኋላ ፍቅሩ ሲያልቅ ነው ወደ ደግሞ ተገልብጦ ደግሞ ወደ መጠላላት፣ አይንህን ለአፈር አይንሽን ለአፈር ወደ መባባል የሚደርሰው እሱ ምን ሲሆን ነው? እሱ እንግዲህ ያው አንደኛ መሰለቻቻት፣ ሁለተኛ ያው ፍቅር የለም ራስን ማፍቀር ትረሳለህ። ዛሬም እንደተለመደው አሪፍ እንግዳ ነው ይዘንላቸው የመጣ ነው። ቴሌብርና ንግድ ባንክ አካውንት ከታች አስቀምጠናል። ከ10 ብር ጀምሮ አቅማችሁ የቻለውን የላካችሁ ሳትልኩ ማየት በጣም ነውር ነው። ምክንያቱም ቀጣይ የተሻለ ገስት እንድናመጣላችሁ እናንተ ከ10 ብር ጀምሮ አቅማችሁ የቻለውን ላክ አድርጉበት። ሳትልኩ ማየት በጣም ነውር ነው። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ።
ይሄ ካንትሪ ነው። ብሉዝም እንከፍታለን ዛሬ ደገፍ ብለን የምንንቀሳቀስ don't have to fight to be a man ወንድ ለመሆን መጋጨት የለብህም። የሚገርም ፓራዶክስ ነው። ብቻ ለትርጉም አይመችም፣ ግን ዝም ብለህ ኢንስትሩመንቱ ወንድ ለመሆን ሴት አለመሆን ነው። ምን አይነት ለትርጉም የሚከብድ ጥያቄ የምጠይቀው ጥያቄ ከየት ነው የምታስጨንቀው? ወንዶቹን ልታስነሳብኝ ነው እንዴ? ጅሌማ ውስጡ የሆነ አቀሳሳሪ አለ እኮ ከነገርኩትም በኋላ ባሰበት እንጂ ባለፈው ኮንፊደንስ እንዴት ነው የሚገኘው? ምን አይለኛል እኔ እንደማከፋፈል ነገር ኮንፊደንስ ከአተሊና እያለ እኔ ኮንፊደንስ በአደባባይ አጥር ውስጥ ደም የሚቃባ ሰው ታቀርባለህ። እነሱን አጠይቃችሁ እና አራዳ ልጅ ሰብስክራይብ አድርጉ ከቻላችሁ። በቪፒኤን ብትልን አሪፍ ነው። በቪፒኤን ከብዛት አስተያየት አለው። ስለ ድጋሚ ተገናኘን አልሐምዱሊላህ። ከዛ እናንተንም አመሰግናለሁ። ሰው ሰብስክራይብ አድርጉ፣ ሼር ምናምን ማድረግ ትችላላችሁ። በዚህ መልኩ መተጋገዝ እንችላለን። የምንጨምረው ነገር ካለ ነገሩን እንጨምራለን። በተረፈ እንወዳችኋለን። እኛ ባወራ ነው እናንተ እየተዝናናችሁ ስለሆነ እናንተ በተዝናናችሁት እኛ ሀብታም እየሆነ ስለሆነ የደበረው ካለ አይደብረውም። እኔ ደግሞ ይሄን ይብላል ይመስልኝ ደገፍ እንዳይዘን ድካማችንን ማሜ ትንሽ ቀነሳ ትንጮች ይቀነሳ በኋላ የደፋ ነው እንግዲህ አራችን ትንሽ ቀነሳ አድርጌ ከዚህም በታች ማቀፊስ ነው። የሆነ የሚያሳዝን ደግሞ አይሪሽ አለ የሆነ አንጀት የሚበላ የሆነ እንትና ነው ይመስለኝ ዚነት ሙሀባ ዚነት ሙሀባ ታውቃታለህ? አዎ ኦኬ አዎ አባባለ ድጋሚ እንዳጠይቅ አውቃታለሁ። ላሽ እንዲያክምብል ያረዳለች ከተቀላቀለ ሽሽጌ የሚል ዘፈን አላት። ሽሽጌ ይልዋሉ ያመጣልኝ ካርቱን ፊልም ሽሽጌ ዚነት ሙሀባ እና ቅድም ስለ ፍቅር እያወራ ነበረ። በጣም ዝገት የሆነ ወሬ ነው። አሁን ጭዌ እንቀይራለን። ፍቅር ስለሌለ ስቅ እንዳይሉ በሌለበት እንዳይደብረው። ክብር ለሰማዕታት። የሰው ልጅ በገዛ ፍቃዱ የነፍስ ርስት ከሆነው ፍቅር ወደ ደመነፍስ ተመልሰዋልና ንስሐ ግቡ። ላውድ ዳርጊ በሌለት አንበሳ ደግሞ ስጨመርልህ እንደዚህ ዋያ ይደብራል። የድሮ ጀለሲ ነው መሲ ወላሂ። እንደ ካሜራማን ከማላያቸው ሰዎች መካከል እንደውም ስነግርህ ወላሂ ከልቤ ማ ካሜራማን አይደለችም። ካሜራ እኮ እርሾ ነው። ማሜ ቀረጻል እንዴ ምናምን ይላሉ። ውጭ ሳስጨንቃቸው ሰፈር በመረሩ እኛን እንዳታስገባን ሲሉ ደግሞ ሳከፍል አፈምስም ተረጋጋሉ አሉ። አሁን በዚህ ኮፒራይት አረቱ ወላ ሴትዮዋ የለችም እኮ ይቅርብ ሰው ከእንትን ጋር እንትን ካስባለሽማ ገባ ምርጥ ነው። ጨራሩ ዛሬ ፈታ እያልን እግረ መንገዳችንን የምናወራዎች አረ ጨራሩ ዚነት ትባላለች። ወሎ ኪነት ካፈራቸው ድንቃድንቅ አዝማሪዎች ማለች። ደገፍልን ወይ በለኝ ስጠራ ካልሲም እኮ አየር ይይዛል። እግርህን መተንፈስ አለበት። ጠፍሬን ስቆረጥና ጠጉሬን ስቆረጥ ማለት ነው ይሰማኝ ሪሊፍ። ጥፍር አላሳድግም አንቺ ጋር ደስ ከሚሉ ነገሮች አንዱ አጠር አድርገሽ የምትንቀሳቀሽ ፀጉሬን ብቻ ፀጉሬን ልቆረጥ ነው። ፀጉርሽን ብትቆረጪ አሪፍ ረገጠልሽ። በሙድ አይገባም ብዬ ነው። አይ የሆነ አየር ስለመጣ ልቆረጠው ነው። ቆረጠውና በመላጣው ልጋፍ። አይ ኖርማል እኮ ይደብሻል አንቺ ስላላስለመድሽው ወይ ምናምን። ሰው ደግሞ ሳይኮሎጂ ነው እኮ። አሁን እኔ በፊት ሙሉ ፍሪዝ ምናምን ድንገት ገቢኔ በቃ
አስቀያሚ ሆንኩ ሲመስለኝ ተጋፈጥኩት። እንዴ ማነው አስቀያሚ መሆን መብት አለ ምናምን ብዬ የለም በደንፎ ከራሴ ጋር 1 ወር አሳደግኩት። ከዛ ካደገ በኋላ አሪፍ ሆነ። እዛ እሱን ሳይኮሎጂ እኔ እኮ አያምርብኝ ምናምን ብዬ ፈርቼ ሳይሆን የሁሉ ዓመት አሳድጌው ለምን ያለ ማስታወቂያ ዝም ብዬ በባዶ ቆረጠዋለሁ። ወላሂ ለመላው ነው ያቆየሽ? ለመላው ነው እንጂ እኔ እኮ ከነጀትኩበት ቆይቻለሁ። እዛ ከሆነማ ጨረታ አድርገው ፀጉር ቤቶቹ ማጫረታ። አይ ኧረ አሁን እያወራሁ ነው ሳይሰምርልኝ አይቀርም። በዛ አድርጌ ልሸለተው ነው እንጂ ተፈርቻለሁ። አኪውን ለምን በሰላም ወጥቶ እየገባ እንዴ በዚህ ፊት እንኳን እኔ አኪያ የፊት ጨዋታ በርግደላታል ዛሬ። የፊት መስመር አጥቂ አግኝታል። የፊት መስመር አጥቂ ኧረ እኔ መስክሬያለሁ፣ ግን እሱ ቅናት አስመሰለ። አይ ያ እሱ ያወጣልሽ ስም የፊት መስመር አጥቂ አለሽ። ለምጪ የሙዚቃ ሞገስ ካሳ ተሰማ እንስማ። ጽድት ያለ ሙዚቃ ፋኖ ፋኖ ኧረ ፋኖ ፋኖ ብስሚላ ሜዲቴት ነው ማድረግ በዚህ ግራውንድ ስለምን ይወራው? ስለ ተስፋ። ተስፋ ማለት ይሆናል ብሎ ማሰብ ነው። ተስፋን የፈጠረው መጀመሪያ በድሉ ያድጋል እንውለድ የሚለው ሰውዬ አለ አይደለ? ሴትዮዋ ኧረ መጋጫ እንጠቀም ስትለው አንድ እሱ የተስፋ ጁቴን የፈጠረው እሱ በደሞዝ ባገኘው ብር በ97 ቁጥር ያልፍልኛል ብሎ የሚያስብ ምን ይባላል? ለሂሳብ አይመችም። ሁሉም በስራው ይጽደቅ ነው የሚለው። ስም ይወጣልህ ብቻ። ስም ለመሰለ ስም የስም ጉዳይ እኔ ሞር ማያሳስበኝ እደጅ ያለ ነገር ነው። ስም እደጅ ነው ያለው፣ ሰው እጅ ላይ ነው ያለው። አዎ ሰው ደግሞ ከራቦ የረሀብተኛ ስም ያወጣላል እንደ ራሱ ነው። ሀብታም ከሆነ የሀብታም ስም ያወጣል፣ ቀና ከሆነ ቀና ስም ያወጣል። ዞሮ አንተ እጅ ውስጥ ያለ አይደለም። ሰላም ግን በአንተ እጅ ውስጥ እደጅ ላለ ስም ብለህ ውስጥ ያለ ሰላምን አትጣ ነው እኮ። ይህ ሰው ልጅ ስለ ተስፋ ይወራልሽ። ተስፋ ቆርጠሽ ታውቂያለሽ? እንደ አንተ አባባል ራሱ ተስፋ እንደቁ አሁን ራሱ ቆርጫ አይደል እንዴ ምናምን አባባል። የሆነ ድሬድ ልጅ አይታችሁት ከሆነ ፖድካስት ላይ ቀርቦ ተስፋ ቆርጠ ታውቃለህ ብለው ማታ ቲክቶክ ላይ ተሻል ትናንት ራሱ ቆርጬ ተመችቶኝ ከልቡ ነው የሚያወራው። ተመችቶኝ ለመጀመሪያ ጊዜ ተስፋ መቁረጥ። አንዳንድ ሰው ግን እንደዚህ አይነት ድፍረት ደስ ይላል ማለት እውነትን በመድፈሩ እሱ ብዙ ሰው ሊድን ይችላል ማለት ያን ያህል የሁሉንም ሰው ታሪክ ሁላችንም ጋር ያለ ታሪክ አንድ ጀግና መጥቶ ወደፊት ትልቅ ጀግነት ነው። በዚህ ማለት ገመና ነው ያወራው እኮ እሱ ባይ ግን ብርቅ እንዳልሆነ የሚያስታውሰን ሰው አንጣ ማግኘትን ማጣትን ብርቅ አይደል። ዞሮ መገናኘት ነው ደስ በምንም ሁኔታ አመል ሳትቀይር መገናኘት ደስ የሚል። ባለፈው ደግሞ ሙድ ውስጥ ገብቼ ምን እያልኳቸው ነበር? የሰው ልጅ በዘሩም በሃይማኖቱም በማንነቱ አይጠላም። በምግባሩ ግን ሊጠላና ሊወደድ ይችላል። ምግባር በጣም ትልቅ ነገር። ለምግባር የሰው ልጅ ከፍ ያለ ደረጃ ላይ የሚያስቀምጥ ለምን የትኛውም ስታተስ ዳይናሚክ ነው እና በአንተ ቁጥጥር ስር አይደል ሁሉም ስታተሶች። ኢቭን አሁን የኛ ሶሻል ሚዲያ ላይ የሚያውቀን ሰው እኔ አልሐምዱሊላህ አብዛኛው ይወደኛል ይገርመኛል እንጂ ሀቂ ነው ምናምን አይደለም። ከመጠላት መወደድ ይሻላል። ግን መወደድን ተማምነ የሆነ ሌላ ሙድ ካራመድክ ከባድ ነው ልልህ ነው። እዛ ላይ የተንጠለጠለ ህልውና ሊኖረኝ አይገባም። ብትጠላም ጥንካሬው ካለክ ትርጉም ያለው ሰው ሁን እንጂ ራስ ላይ ከማተኮር የትኛውም ስታተስ አሁን እኮ ፕሮሰስ ነው ሁሉም ነገር። ህይወት ምንድን ነው? ፕሮሰስ ነው። በህይወት ውስጥ መሰናክል አለ፣ መልካም ነገር አለ። ጥሩ ሰዎች ይመጣሉ ላይፍ ላይ፣ ሸጣሪ ሰዎች ይመጣሉ። መልካም ጊዜ በቃ አላህ ይመችላል ጊዜ አለ፣ ሁላችንም ጋር አለ። የሆነ ታይም ደግሞ አልገፋ ቢል 1 ወር ይመጣል፣ ግን 6 ወር ነው የሚሆነው በአንተ አቆጣጠር። ከበዛ ሰዓት እንደምን ነጥብ ላለመጣል መሞከር። ተድላውም ሲመጣ ከአንተ ያባሰም ከአንተ ያነሰም ከአንተ እኩልም ሰው ሲመጣ አንተ ግን
ራስን ብትሆን አሪፍ ነው። ራስን መሆን ግን ግትርነት አይደለም። ተናባቢ ብትሆን ይመረጣል። ለምን ወዳጅነትም ጠላትነትም ሴንስ የሚሰጠው ከተግባባህ በኋላ። ከዛ ሁሉ ነገሮችን ደግሞ ቀላል የሚያደርገው መቼ እንደምንሞት አናውቅም። ይህንን ሁሌ ስናስታውስ እጃችን ላይ ያለውን በረከት ደግሞ ከማካፈልና ኢንጆይ ከማድረግ ውጭ ለፈለግነው ነገር ያልፈለግነው ነገር ከማድረግ ውጭ ምን አማራጭ አለ? ህይወት የመጨረሻው ግቡ ምን እንደሆነ ታውቃለህ? ከጸጸት ማምለጥ እኮ እና በምትባልበት ሰዓት ኩሽ ሊልብ አይገባም። ያን ያልወሰድካቸው ሪስኮች፣ ያላረካቸው ይቅርታዎች ወዘተርፈ እና ከስር ከስር መኖር በጣም ትልቅ እድለኛ ሰው ማለት ከስር ከስር የሚኖር ሰው። ማስመሰልም ጥበብ ነው። በእርግጥ ማለት ራስን መሆን ውስጥ ማስመሰል እንደ አንድ የመግባቢያ ቴክኒክ ሊወሰድ ይችላል። ከጊዜ ወደ ጊዜ አሁን በዝና ውስጥ የገባኝ ራስን ሆነ እርድናውም ደግሞ ተካቶ አቀራረብ ላይ ትንሽ ሙሉ ፖርሽን ኦፍ ላይፍን ባታሳይ ይመረጣል። የገባኝ ነገር የሰዎችን አቴንሽን ለምን ተበተነባቸው? ኮምፈርተብል የሆኑትን የማሜን ሳይድ ብታሳያቸው ቆንጆ። ያ ግን ከጤና ከህልውና ምናምን አንጻር በጣም ያስጨንቀ ከሆነ ቢቀር ይሻላል ባይነኝ ነኝ። ሚስተር ኤቭሪዌር ባትሆን ሁሉም ቦታ ባትገኝ፣ ምቾት ባይሰጥም ደግሞ መገኘት ያለበት ቦታ ለምሳሌ እንደ ቲክቶክ አዋርድ ምናምን ቦታ ብትገኝ ጥሩ። ምንድነው ጥቅሙ? በቃ መገኘት አለባት ቲክቶክ ስትሆን ብትገኝ የገባኝ ነገር ነው የምልህ። ጥቅሙማ አይቼ ስለማላቅ ነው። እኔ አይመቸኝም ነበርሽ አልተገኘሽም። የምልህ የቦሌ ኢድ ነው የሚመስለኝ። በጣም ጭንቀኝ። በጣም ብዙ የተለያዩ አልባሳት፣ የተለያዩ ፌሽታ ምናምን። እኔም ሰርግ አይመቸኝም። ሰርግ ትርጉሙ ማይገባኝ ማለት ብዙ ወጪ፣ የማይተዋወቁለት ቤተሰቦች በአንድ ቀን በብዙ ቀለም በብዙ ምግብ መጠጥና ፌሽታ ራሳቸው የሚስቱበት ኮኬን ነው ሰርግ። በዛ ውስጥ ደግሞ ያው የሆነ ባህል አለ፣ ቫሊዴሽን የሚገኝበት ሁኔታ አለ። ምናልባት ለሴቶቹ ሴንስ የሚሰጥ ጥሩ ሜሞሪ ሊሆን ይችላል። ግን እኔ እውነትን መኖር ስለሆነ የኔ ኮምፎርት ዞን በዛ ውስጥ ማተርፈው ስለሚበልጥ እዛ ጋር ስገኝ ደግሞ ብዙ ጥያቄዎች ይመጣሉ ውስጤ። አሁን ያ ሙሽራ አሪፍ መላ መድቦ እየደገሰ ሊሆን ይችላል። አንድ ጀለሱ ደግሞ ሱፍ እንደምንም ብሎ ጀለሴ እንዳይደብረው ምናምን ብሎ የህልውና ጥያቄ ሊሆኑ ሊቀርብ ይችላል። ተመልከት። ከዛ ላይ 10% መድቦ ላይፉን ደገፍ ቢያደርግበትና የሱፉን ኳሊቲ ደግሞ ወይም አዳራሹን ትንሽ ዝቅ ቢያደርጉት ያ ነገር ላይታሰብ እንደሚችል ሳስበው ፌክ ጋዘሪንግ እንደሆነ ይመጣብኝና ይቀረቅረኛል። በሙሽራውም በሙሽሪትም በኩል አንድ ዱርያ ያለ ገባ በጀት ገግሞበት ሲሆን አንድ ስቴፕ መሄድ ያቃተው ግን እዛ ጋር ኢንቨስት ተደርጎ እሱም እየደበረው የለም ተገኝቶ ሊሆን ይችላል። ቬሪ ፕሮባብሊ አበሻ ሰርግ እንደዛ ነው የሚሆነው። ለምን የረገጠለት ሀብታም ግለሰብ ሊሆን ይችላል። ሀብታም ቤተሰብ ግን ሬር ነው የምታገኝ በሁለቱም ሳይድ በኩል ከመላው አንጻር። ሁለተኛ መታየት የሚባል ነገር አለ። ውስጡ ኮምፒቲሽን አለው። የሆነ ድሃ ማብሸቅ ይመስለኛል። ሶስተኛ እነዛም ባለ ትዳሮች የፈለገ ቢረግጥላቸው ሰርጉን በሚኒሙም አድርገውት የለም። ለምሳሌ 1.5 ሚሊዮን ምናምን ይፈጃል። አሁን አቬሬጅ ሰርግ እንኳን አዘጋጃለሁ ካልክ በ800,000 ብር ተፋቶት እንደሆነ ነገር አድርገው የቀረውን መላ የሆነ ባለ አንድ መኝታ ገዝተው ስላልሆነ ቤት ገዝተው ስላልሆነ ብዙ ጥንዶች እንትን የሚሉት 1/3ኛውን ፖርሽን ቢቀረቅዱላቸው አየህ ትርጉም ይኖረዋል። ከሀገርም ሀብታ አንድ ሪል ስቴት እየሸቀለ ነው፣ ሴልሱ እየሸቀለ ነው፣ ሲሚንቶ እየተሸጠ ነው። አንድ ባለ ትዳር ደግሞ በኢኮኖሚ የመፋታት ቻሌንጁን ያፍታል። ትክክለኛ ኢንቨስትመንት ባህልንም እያበረታታት ሄዳል። ያው ብዙ ሰው የተማረ ሰው እና የከተማ ሰው እንደ ስታንዳርድ ስለሚያይ አንተን አይቶ ሌላ አቅምም ያለው ሰው ያንተ ሙድ ነው ኮፒ የሚያደርገው። ምሳሌነትን ያው እሴት ነው ገባ። ስለ ቫሊው እኮ ነው የማወራው። አንተን ኮፒ የሚያደርጉ ሰዎች በዛ ደረጃ ስልጡን ባህል ውስጥ መሸጋገር እኮ ይቻላል። ወጉም ሳይቀር እኛ ሀገር የታወቀ እንደዛ አይደል። ኢቭን ለቅሶ ላይ ተዚያ ላይ የምታዝነው ሳይፈልጉ ከ3 ቀን በኋላም በፊት ተዚያ ረዥም ጊዜ ዱቅ ይላል። በፊት በቃ ማታ ማታ ምናምን ይባላል።
ፋቲያ ይቀራል ምናምን። አሁን ግን ፎጋሪ ስለበዛ ሁሉም ብቅ ብሎ ተጫውቶ ምናምን ነው የሚሄደው። እንደው የሆነ ጭዌ ሰምቻለሁ። ለቅሶ ላይ እኮ የሚለቀሰው ለሞተው ሰውዬ ሳይሆን ለራስህ ነው። እናትህ ብትሞት ከእናትህ ለምታጣው ነገር ነው። አባትህ ቢሞት ወይ ሚስትህ ብትሞት ከሚስት ለምታጣው ነገር ነው እንጂ እንደ አማኝ ከሆንክ ወደ ፈጣሪ ወደ አምላኳ ጋር ነው እና ሄደችው ደስ ሊል ነው እንጂ ልታለቅስ አይገባም ነበር የሚል ጭዌ ሰምቻለሁ። ደስ ሊል ወደ ተሻለው ቦታ ነው ሄደችው። ከዚህኛው ተሸጋገረች። እንዴት አይወልሽ አንቺ ጥሩ ነገር እንዲገጥማት ያው ዱዓ ታደርጋለህ ነው ባጭር። ከዚያ ስለሆነ ጀዋልሽ ዘብ እንዳይል ወደ ውስጥ አድርጊ እና ምን ልል ነው እኛ ሀገር አሁን ሰርግ ምናምን ኢቨንቶች አሁን የቲክቶክ አዋርድን በተመለከተ እኮ ነው ኔትወርክ ታደርጋለህ በመገኘትህ የሆነ እንደ ቲክቶከር ፐርሲቭ እየተደረግ ዋቴቨር ቲክቶከር የሚያገኘውን ክሌም እና አድቫንቴጅ ለማግኘት ሙዱ ማራመድ አለብህ። በቃ ዱባይ መሄድ ምናምን አሁን አይፎን መቀየር ነው የቲክቶከር ትሬንድ። እኔ ያላራመድኩት ሙድ በተወሰነ ደረጃ የጎዳኝ ይመስለኝ፣ ግን ከራሴ ጋር በመቆየት ደግሞ አትርፌበታለሁ በግል ግን ሌላም ደግሞ አቅጣጫ አለ። እዚህ ጋር ያጣውን ነገር ደግሞ በሌላ መንገድ ደግሞ ማካካስ አለብክ። የሆነ ነገር ካንስል የምታደርገው መካሻ ካሳ አዘጋጅተህ አይደለ? ሪል ብቻ መጫወቱ በተወሰነ ደረጃ ብልጥ መሆን አለብህ ነው ስራ እስከሆነ ድረስ የሚለውን ከራሴ ጋር ሌሰን ወስጃለሁ እና በአሁኑ መሄድ ይመስለኛል። ግን ምንም አለመዘነጥ አይመስለኝም። ግን ሄጄ እስኪ ምን እንደሚፈጠር ማየቱ ጥሩ ነው። አንተም ኧረ እኔ ሄጄ እኮ እነ ፍርካስ የተዋወቅኳቸው ከዛ ፖድካስት ላይ መጡት። ኮላብ ትሰራለህ ኔትወርክ ብዙ ሰው አግኝቼ ፖድካስት ላይ መጥተውልኛል። እዛ ኔትወርክ ታደርጋለህ። ትክክል። ያ ጠቃሚ ነው። በአካል ስትገናኝ ደግሞ ማሚ ቪዲዮ እና የአካሉ ውስጥ ምን አለ ፍቅር ለሰው ሊኖር እኮ ይችላል። ሰው ካልተቀራረበ እኮ አይተዋወቅም። ያጠፋውን ካለ የተጣላ ስለማይቀር ግጭት ወይ ይባባሳል ወይ ይቅር ለዛ ውስጥ አልደፈረስ አይጠራም። ትክክል። ከነ ሙዚቃ ምርጫሽ አበደች ወይ ነው ብስሚላ የሆነች ጨው አሀ ጓዶች ቅድም እንዳልኳችሁ አረጋችሁ። እሱን ላስታውሳችሁ ብዬ ነው። ካላረጋችሁ ለምን ቀጣይ የተሻለ እንግዳ ይዘንላችሁ እንድንመጣ እናንተ ዛሬ ከ10 ብር ጀምሮ በቴሌ ብርና በንግድ ባንክ ታስገቡልናላችሁ ማለት ነው። ይህ ደግሞ ስራ ነው እንጂ ልመና አይደለም። አሪፍ እንግዳ እንድናመጣላችሁ የተሻለ ነገር እንድንሰራ እኛም ድጋፍ ስለሚያስፈልገን ከ10 ብር ጀምሮ አቅማችሁ የቻለውን በቴሌ ብርና በንግድ ባንክ እየላካችሁ ይመቻችሁ። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። ጀሞ ተመልሰን መተናል። ለሚኒሞና ኦን አላልክሽ ነው አዋራኛ ሁለቱም ካሜራ ኦን ነው። እሺ በሩን ዝጋው። ይሄ የሚገርም ቃዚሙ ነው። የቱ የሰርጉ በጣም አሁን አይመች ባሮ ቀኝ አንበሳ ጅደጋ አንበሳ አንዱ 10 ጊዜ በቃ በሊቢያ በሜዲትራኒያን አሻግራቸዋለሁ ብሎ ማዕበል እየመለሰው ድጋሚ ወደ ሊቢያ ቲፕ ሲያመጣቸው ባህሩ ቀኝ አሉት። የአራዳ ልጅ እኮ ከመከራው ጨውያም ይፈጥረው። አብሽሩ የአራዳ ልጆች አላህ ሰላም ያስገባችሁ። እንወዳችኋለን። አቅም ነው እኮ እዚህ ጋር ከመዝፈን ይዞ መገኘት ነው። ይስተካከላል። አብሽሩ እንዳይደብራችሁ። ህይወት ብዙ ቀለም አለው። ሁሉንም ማጣጣም እኔ ታነሰው እኔ ባይዚ ለአንድ አመት ልደቴ ባሩ ቀኝ ካሴት እንደተገዛኝ ታውቃለህ። ወረበል ካባ ውርድ ታሪክ ማንም አይጠብቁም። ማትጠብቁት ኮሚኒስት ናቸው እኛ ቤት ብዙ እና ሼቦን ወደዋል። ኮኔክሽን አለኝ ማለት ነው። አዎ ሌላ ማን አለ? አይ ራሳቸው ያሞት ነው ሞት ነው። አንድ መጣሪ ሙዚቀኛ አለ። ይሄ ሰውዬው ወደዋል። ቴዲ ታደሰ፣ ሰርጉ አለም፣ ኬኔዲ ያራዳች ቁልቁል ገደሉን ጫካም ሳይፈራ መልከኛም ነች፣ ደግ ነበረች። የድሮ አራራኩ እርድና እኮ ደግነት ነበር በፊት ለሰው መድረስ። አሁን ሆዶ ነው ቁጭ አለ እንጂ ለመብላት ደግሞ
አፒታይት ነው የሚያስፈልገው፣ ገንዘብ ሳይሆን አይመስልም? አፒታይት ካለክ ሁሌም ክትፎ ነው። አፒታይት ከሌለ ደግሞ የትኛውን ምግብ አይጣፍጥም። የምግብ መጣፍጥ ምንድን ነው? መራብ። ምርጥ ዲጄ ነኝ በነገራችን። በሙዚቃ ምርጫና በመላ ብዙ የሚያግባባን ነገር አለ እኮ። ለዛ ነው አንዳንድ ላፊ አልፎግርሽም ላፊ በልኬት ነው ያለ ነው ከነፋስ ምናምን እነሱ አያውቁም። እንደዚህ ከሰባት ይቅርታ 1000 ብር ይበልጣል ምንል ሰዎች ነን። አባቴ አንጀት ማስታገሻ አቡ አበባም አብበው ሲበቃው ይደርቃል። ቆይ ቀጥሎ ትሰሚዋለሽ። ሙድ ውስጥ ከተትኳት ያራዳጅ ዛሬ ዘፈን ትርጉም ላይ ደስ የሚል ግጥም ነበር። ይመጣል። አሁን ትዕግስት ነው። ልብስም ሲያጌጡበት ያልቃል። ለእንትና ማስታወቂያ ሰርቼላት ነበር። ይኸው ስሚ ያው መጣ አደር ይነቃል፣ ያጠቡት ያልቃል፣ ቦታውን ይለቃል። ክበር የድሮ ሰው እኮ ትምህርት ቤት እኮ ስሙ ራሱ ባህሩ ቃኝ የባህር ኃይል አዛዥ ነው ይመስሏል። ምሳር ላወቀበት ደን ይመነጥራል። አትቀደም ያለው ባይን ይጠረጥራል። ያረቢ አታስቀድመን ወላሂ ላዝ የእንትን አማርኛ ድሩ ቀረ የበውቀት ስዩም የሆነ እንትን አለው። ምንድን ነበር? ማጭድ የሆነን ዘንድ ምንሽር ቀለጠ፣ ዳሩ ብረት እንጂ ልብ አልተለወጠ፣ ለሳር ያልነው ማጭድ እልፍ አንጀት ቆረጠ ይላል። የእንትን የመንጌ ጊዜ የተገጠመ ግጥም። ተውኩታ ጊዜውን ተው፣ አትሊስት ጊዜውን ተው። ልለኝ አቆጣጠራችን ይለያያል። ለዛ ነው አንበስ እንደዚህ ተላልፎ የመጣ ስልክ ሀገሬን ክፈችው ዝቅ አድርጊው ከመጀመሪያው አስጀምር። ግን ኮፒራይት ያለው አስቴር ተው ይቅርብን። የሰሞኑ ስለተለቀቀ ጣጣ ውስጥ ነው የምትከተል እንጂ የሚቀር አልበም ነው ያህል ካስማሳ ያራዳ የቡና ቁርስ ተከፍቷል። በቃ አሁን ላይፍ ይቀጥል። ስለምን ይወራ? አይ ሙዱ ራሱ እነዚህ የዘንድሮ ሙዚቃዎች ኮፒራይት ስላላቸው ድካማችንን ገደል ነው የሚከቱታ። ወይ ድምፁን በደንብ ቀንሽ ወይ ሌላ ነገር ክፈች። ይኸኛው እሺ እንደዚህ ተቀንሽ። ወይኔ ምርጥ ሙዚቃ ትሬሲ ቻፕማን ተሾመ ምትኩ ያበደ ሱሰኛ ሻለ እንትን ማለት ጄልሽ ሀገር። እሺ ጨዋታ ስራ አረኩታ። ዛሬ ደግሞ ማሊያ ተቀያየር መሰለኝ። ስለ ፍቅር፣ ስለ ቅድም፣ ስለ እውቀት እናወራ። እውቀት ምንድን ነው? የእውቀት ምንጭ ምንድን ነው? ማንበብ ለምሳሌ ያው ዘር በማድረግ ሊሆን ይችላል። ገባኝ። እሱማ መሰብሰቢያው መንገድ ምንጩ ጥያቄ ነው መጠየቅ። ሀገሯ ከጠየቅ ታውቃለህ። እና ከዚህ ጋር ተያይዞ የሆነ ቴዲ የሚባል ድሮ ጀለስ ሲነገረኝ ቀልድ አለ። ብዙ አያስቅም የድሮ ቀልድ ስለሆነ አንዱ ሁሌ አምሽቶ ሲገባ ያጨናንቀዋል። ያው ሀብታም ሆኖ ትምህርት የለውም የተለመደው አካሄድ ነው። አዲስ ነገር የለም። ከዛ ዝም ብሎ ኧረ በቃ አባትን አታስጨንቀው ጥሏለች እናትየው። አላውቅም እባክህ ሰውዬ ምናምን እያሉ ጭጭውን ተይው እንጂ ካልጠየቀ እንዴት ያውቃል? ቀልዱ አልቋል። ያራዳ አያውቃታል። ዝም ብዬ የተበቀለ ጭምር ነው አውቃታል። ጠይቆ ይረዳ። ከእንደዚህ አይነት ዝገት የሆነ ቀልድ አላህ ይጠብቃቸው። ይሄ እኮ ምንድን ነው የቲታኖስ መወጋት ነበረብን። ይህን ቀልድ ለሰማንበት ወላሂ የማይናገሩ ነው አይሻልም? ተጫዎች ጠይቅኝ እስኪ። እኔም እኮ በቃ አሁን እንዳንቸውም በሙድ ካልሆነ ምና እንድጠይቅ ተዘጋጅቼ ያራዳች መስመር ገባሽ። የትኛው የሰርጉ አንቺ የሙዚቃ የማን አድናቂ ነሽ? ሙዚቃ በቃ እነዚህ አሁን የከፈትኳቸው ከላይ ሙዚቃ ምንድን ነው የምትሰማው? ግጥሙን ነው? ግጥሙን ኢነርጂውንም እሰማዋለሁ። የሚያረጋጋኝ ካልሆነ የድምፅ ፊሎዞፊ ማለት ነው። ድምፅ ይረብሸኛል። እኔ በጣም ለምዶ ያልቻልኩት ነገር ስፒከር አሁን በራሴ ስልክ ካልሆነ ራሱ ሰው የምወደውን ነገር በራሴ መጣኔ ነው የምሰማው እና ትንሽ ዲክታተር ነኝ የምርጥ በስብስብ መሀል ግን ፌር ነኝ። እስቲ ሌላውም ሰው ኢንጆይ ያደርገዋል ብዬ ማስበው ነው የምበረክተው። የእኛ ጀማ ከሚውዚክ ጋር በተፈጥሮ ኮኔክሽን ያላቸው ሰዎች አሉ። በቃ ስፔሻል የሆነ ኮኔክሽን ማይብራራ ማለት ነው። ከስዕል ጋር ከአየር ሁኔታ ጋር ምናምንም አሉ አይደል? እንደዛው እንዳንዱ ሰው አሁን ተራ ነገር የሚመስልህ ያው ዌልካሙ ላይ እግሩን አድርቆ ካልገባ የሚጨንቀው ሰው አለ። አሁን እሱ አሁን ቅብጠት አይደለም፣ በቃ ተፈጥሮም ሊሆን ይችላል። ከዛ አንጻር ሙዚቃ በጣም ለምሳሌ አሁን ድምፅ መንፈስ አለ ውስጡ። ድምፅ ለሁለት ይከፈላል፣ ዜማ እና ዘፈን። ዘፈን ኃጢአት ነው ኦብቪየስሊ፣
ነው ብሎ ከሚያምኑት ነኝ እኔ። ዝርዝሩን ተወውና ኢሞሽናሊ ኮኔክሽን ስለሚፈጥር ኃጢአትነቱን አይደለም አብራራው፣ ኮኔክሽን ፓተርኑ ነው የምልህ። ዜማ ደግሞ ክርስትና እስልምናም እንደሚስማሙበት እዝራ በመሰንቆ ዳዊት በበገና ነው የሚባለው። አኪል ዜማን ለምስጋና መጠቀም ተፈጥሯዊ። እኛ ጋም ያው ቁርአን በዜማ ምድህ የሰይዳችን ማዲሆች ሰለላሁ ዐለይሂ ወሰለም በጥሩ ዜማ በጥሩ አበክሮ እና ፎከስ ከልብ በመነጨ ፍቅርና መወደስ የሚዜሙ የጋራ ዜማዎች አሉ። የአዘር ቨርዥን ኦፍ ድምፅ ማለት ነው። ድምፅ ደግሞ ሌላ አይነት ነው። ምናልሽ ተራ የምትሰማቸው ድምፆች ደግሞ ምን አይነት ናቸው? እንዲህ ነው ኮኔክት የምታደርጋቸው። ለአንድ ኢንትሮቨርት አሁን መርካቶ ሊረብሽ ይችላል። ለአንድ ከመርካቶ ጋር ፖዚቲቭ ትስስር ላለው ኢንትሮቨርት ደግሞ ሀፋፍ ስለሆንኩኝ አይረብሸኝም የመርካቶ ረብሻ፣ ሌላ ነገር ከሚረብሸኝ አንጻር ማለት ነው። ለምን በዛ ውስጥ ሚኒንጉን ነው የምሰማው። የሆነ ሰው ህይወቱን ለማቆየት በመጣር ውስጥ የሚፈጥረው ድምፅ ነው፣ ለመረበሽ አይደለም ያንን ድምፅ የሚያወጣው። የሆነ ላሜራ ወደ ሚናራ እየቀየረ ነው። ገባ የድምፅ ብከት ምናምን የሚባለው የፋራ ዘፈን ነው ይመስለኝ ለእኔ። እዛች ጋ የሆነ ፋሚሊ እያስተዳደረ እስከሆነ ድረስ ማለት ለምን ጎጂ ድምፆችም ሌላ ቦታ እየተፈጠሩ ስም መጥቀስ አያስፈልግም። በዚህ ፓዝ በጣም ብዙ የሚረብሹ ሰዎች አሉ ዘፋኝንም ብለው። ከእነሱ አንድ ቆርቆሮ ድምፅ ይሻለኛል ወላሂ። ከዛ ደግሞ ከሙዚቃ ኢንዱስትሪ ምን ይደብራል ካልከኝ ክሊፕ የሚባለው ነገር ይደብረኝ። ክሊፕ ማለት ድምፅን ወደ ምናብ የመቀየር ነፃነትን የሚነፍቅ ላቦሮ ነው። የባቢላን ሺት ባቢላኖች ነው ያመጡት። ምክንያቱም በፊት በካሴት ምናምን ስትሰማ የነፍስ አዝያሚዎች አሉ አይደል? የነፍስ ደግሞ አድማጮች አሉ እንደኛ አይነት ከልባቸው የሚሰሙ ማለት ነው። ከዛ በዛ ውስጥ ራስን ታገኝበታለህ። ታሪክ፣ ኖስታልጂያህን፣ ማንነትህን ምናምን የራሱ ቴስት አለው። ያንን ፕሮሰስ በመሀል ገብቶ በዚህ መልኩ ተርጉማችሁ እዩት ብሎ ክሊፕ በዘፋኙ ዘፋኝነቱ ሳይበቃው ተዋናይ የሆነ ተዋናይነቱ ሳይበቃው ሴቶች ምናምን ሰብስቦ መርከብ ላይ ምናምን ሌላ ነገር ውስጥ ያለ ሙያው ገብቶ ማለት ነው። ያለ ተሰጥኦ ይሄ ሆዳምነትም ነው፣ አገራዊ ብቃይ ማለትም ነው። ፕላስ በተሰጥኦ ከማዝናናት ይልቅ ባገኘው ፐብሊክ አቴንሽን ሰዎችን ፕሮግራም አድርጎ መያዝ። መላ ይመደብበታል፣ ዱባይ ይኬዳል ምናምን። ከዛ ሰዎች እንደሆነ ነገር ያዩታል ማለት ነው። ሰውየውን ለፊገር ሺፑ ነው ኢንቨስት የሚያደርገው ለሙያዊ ማንነቱ ሳይሆን። ተረዳኝ። በነፃነት የራሳቸውን ምናብ እንዳይስሉና ከፈለጉ እንዳይጠሉት ከፈለጉ እንዳይወዱት ብቻ አርትና የአርት ዩዘሮች መካከል ያለው ነፃ ኮኔክሽን፣ ነፃና ናቹራሊ ቢዩቲፉል የሆነውን ኮኔክሽን ያጠፋል፣ አጥፍቷል። ድምፅ ያላቸው ክሊፕ የሌላቸው ሰዎች በጉሮሮ ካወቀው በኋላ ባለባበሱ ለምን ትደነግጣለህ? ቢኮዝ ሞዴል አይደለም ሰውየው ወደሚሉ ብዙ ረዘም ያሉ ፍልስፍናዎች ውስጥ ይከታል። ገባ? በዛ ምክንያት ክሊፕ አይመችም። ሌላ ጥያቄ እዚሁ ጋር ሳንወጣ አሁን አንዳንድ ሰው እኔ አሁን ለምሳሌ አንዳንድ ሰው ሳይሆን እኔ ራሴ የሆነ አልበም ወይ የሆነ ሙዚቃ ወጥቶ ተመችቶኝ ምናምን ቲክቶክ ላይ ትሬንድ ሰው ብዙ ሰው ሲያዳምጠው ምናምን ነገር ሙዚቃ ይደብረኛል። እንደዛ ነገር አለብሽ አንቺ? እኔም አለብኝ። እኔ ማሱ አልኩሽ እኮ አብዛኛው በቃ ከተጠቀመው ቡልቲ ነው ይመስለኝ። ቡልቲ እንደመቃም ወላሂ ነው የሚወስድ ነገር ብዙ ሰው አፍ ውስጥና ብዙ ሰው ጆሮ ውስጥ ከገባ ይሰለች። ሙዚቃ ምርጫሽ ግን ዛሬ እኮ ነው ፎር ዘ ፈርስት ታይም እንደዚህ ሙዚቃ አስገብተን ባለፈው የማሊን ምናምን ባለፈው ደግሞ እና አራዳጆች ተመችቷችኋል። ዛሬ በሚኒሞ ነው ለመሸቀል ስለሆነ ዝም ብላችሁ ይመቻችሁ በሉ። ይሄ አሁን ባልና ሚስት የሚገባበዙት ለፍቅረኛ ሳይሆን ለሚስት እዛም እዛማት አይቀላውጣንሽ ሁሉ አማረኝ ይቅር ላይ ያዛለቅሽ ወይ በጣም ቢዩቲፉል መታቀብ፣ ቃል ኪዳን፣ ጨዋነት የድሮ ዘፈን ውስጥ ስነ ስርዓት፣ ማህበራዊ ኖርሞች ምናምን ይወደሳሉ፣ ይታወሳሉ። እርድናና ብልግና ለየት አድርጎ የያዘ ጄኔሬሽን ከባሰበም እኮ አለ ሌቭል ቱ ግን አቅሙ ላለው ሰው ነው ሪከመንድ የሚደረገው። ኦን ፐብሊክ አይለቀቅም። ሁሉም ዘመን እንግዲህ የራሱ ከለር አለው። እኛ ያለንበት ዘመን ደግሞ ይታይ እንጂ ለምን አደባባይ አትፈሳም? እንደዛ ነው ልሻለሁ አባቴ ብለው ቁጭ ብለው ጅሊና ማሚ ሙዚቃ መስማት ጀምሩ። ይበሉን እስኪ
አይ እሺ ደስ ሲል አንተ ሙዚቃው ምንድን ነው ረጋ ነው የሚያደርግ ያረጋጋል። አይሻ በጣም ቅድም ያስፈልግሻል ያልኩሽን ነገር ቅድም እኔና ሜዲቴት እያደረግን ነበር እኔና በአስቴር ሙዚቃ እሱ ማሜ ምን ካታቀዘቅዛለች አለች? አንድ በጀማ ሜዲቴት ማድረግ በጀማ ጋሴ እንደመምታት ነው የሚሆንብኝ አለች። ወላሂ አልኩኝ እኔ። ኧረ ወላሂ ማለው ነገር የለም። አንተ ድጋሚ ማየት አለብኝ ፖድካስት። ወይኔ ማሜላ ደልቱት። አይ እውነት ሲል እኮ ነው ግን ኧረ አይመችም። በጀማ ጭንቀት ነው የሚሆንብኝ። ላይ ስብስብ ነው ከባድ እኮ መንፈሱ ራሱ ይጋፋል። ለመሰለ ሰው ናቹራሊ ክሌም አለው እና እኔ ደግሞ ሳልፈልግ ይሁን እኔ አላቅም ብቻ በጣም ፕራይቬሲን ኢንጆይ ማድረግ ጀመርኩ በሆነ አጋጣሚ። ስፔሻሊ ብቻዬን መኖር ድጋሚ በተደጋጋሚ በዘመኔ አንድ 10 ዓመት ምናምን ብቻዬን ነው የኖርኩት በስም ዘፈን ላይ እና ብቻህን ስትኖር ብዙ ነገሮችን ትፈቅዳለህ እና ለካ ሰው ሲኖር በጣም ብዙ ነገር ነውር ነው ለካ ወረ በለው አጠገብ ሰው ሲኖር ማለት ፕራይቬሲ የሚብራራ ነገር አይደለም ነውር ቢሆንም ባይሆንም እና ምን አይነት አውተር አይደንቲቲ እና ብቲታን አይደንቲቲ ይኖራል ማለት ነው። ከዛ ምንም ነገር ማድረግ ያለብኝ ራሴ ብድግ ብዬ በራሴ ችቼ ተነስቼ ሳደርግና ይህ አካባቢው አጨናንቆኝ የለም በቃ ምናምን ስል ያ የባርነት ውጤት ነው፣ ይሄኛው የነፃነት ውጤት። ሰው ደግሞ እኔ በዘመኔ ከጠቀመኝ የጎዳኝ ይበልጣል ሀቅ ለማውራት። እኔም ያው እርግጥ ጠቅማል ብዬ ያመንኩበት ጊዜ የሞኝነት ዘመን ነው። ከዛ በኋላ እየሰጠው ራሱ ተነጥቄያለሁ ማለት ሰጠ እስከ መጨረስ ትዕግስት የለውም አብዛኛው ሰው እንዳየሁት። ስለዚህ የሆነ ተፈጥሮ አላ ማን ሶሻል አኒማል የሚለው ነገር ብቻ ነው እኔ ብቻዬን እንዳልኖር ያዘኝ። ወላሂ ሰው ኪሳራ ይበልጣል። አስቸጋሪ ነው። ከባድ አውሬ ነው የሰው ልጅ። ደስ የሚልም የህይወት ማጣፈጫ ነው። በእርግጥ ግን አደጋው ይበልጣል። ቢቻልና ቢመቸን ታችንን ነው መኖር ያለብን። ወላሂ ተኝነት ማር ነው። ብቻህን ትማራለህ፣ ብቻህን ግራጁዌት ታደርጋለህ፣ ብቻህን ትወድቃለህ፣ ብቻህን ትራባለህ፣ ብቻህን ትጠግባለህ፣ ብቻህን ሴሌብሬት ታደርጋለህ። ወላሂ ብቻህን ትቆስላለህ፣ ራስን ታክማለህ። ከሞት ጋር ፊት ለፊት ትገናኛለህ። ማንም አያውቅም። ወላሂ በጣም ቢሩፍ ኮምፒቲሽን የለም። ሰው እኮ ሳትፈልግ ኮምፒታንት አድርጎ አያውቅም። ሰው እኮ ነው ያመጣው። ምን ለበስክ፣ በምን መጣህ፣ የማይመለከተው ጥያቄ የሚጠይቀው እኮ ሰው። አንተም የማይመለከተን ነገር ስንት የማይመለከተን ነገር ውስጥ እንድንገባ የሆነው በሰው ተጽዕኖ ነው። መኖሩን የማታውቀው ሰውዬ ለቅሶ ካልደረስክ ብለህ የምትጨነቀው በሰው ምክንያት አይደለ? የምታስረዳውም እንደሌለብህ ለሰው ነው። ተመልከት፣ ብቻችንን ብንሆን የሁሉ ጣጣ አይመጣም። ይህ ሰውዬው ተፈጥሮ ለእኔ ሰርቪስ አላካቸው ባለበት ማለት ነው። በአካል ሳንገናኝ ሩቅ ሆኖ ሰርቪሱን ዴሊቨር ማድረግ ይችላል። ወላሂ ነው ከፈለገ ነው። ጥገኛ ነው የሰው ልጅ። አብዛኛው የሰው ልጅ ጥገኛ። ትክክለኛ ጀግና ደግሞ ብቻውን ኖሮ የሞተ ሰው ነው ለእኔ። ወላሂ ጀግና ብዬ የምለው ሰው ህማማቱ ነው ፋሲካው ነው ብቻውን ኢንጆይ ያደረገ ሰው። ሰው እኮ ብርቱ ሰዎች ስፔሻሊ የቱ ጋር እንደሚፈተኑ ታውቃለህ? መከራን ብቻቸውን ያልፍና የምሬን ነው። ሴሌብሬት ሲያደርጉ ደስታን ከሰው ጋር እንጂ አያውቁትም። ይፈራሉ። ድል የሚፈራ ሰው አለ። እኔ አንዱ ነኝ። ሴሌብሬት ሳደርግ ሰው እንዲያውቅልኝ ፈልጌ አላደርግም፣ ግን ኢን ዘ ሚድል ኦፍ ፒፕል ነው ሴሌብሬት ማድረግ። ሴንስ ስለማይሰጥ ነው ነገሩ። ገባ? የጨለልኩ ምናምን የሚመስለኝ ሞክሬው ራሴን ብቻዬን አዋርደሳለሁ። ማሜ ከተማውን ዱር አደረከው ምናምን ብዬ ተመልሼ ዱር አደረኩት። በቃ እየደበሩኝ ለመወዳቸው ሰዎች ምን ቲታይን ሰውን ማገኘው አክሰስ ብዙ ስለሚሆን ደርቢ ነው የሚመስለኝ። ፌር አይደለም ምናምን ብዬ ምን ታደርገዋለህ። አንዳንዴ ተፈጥሮ መሰለኝ የሆነ ከዚህ በላይ መራቀቅ አልፈልግም። ብዙ መራቀቅ እኮ አልፈልግም። ታውቂያለሽ። ሰላም ግን እፈልጋለሁ። ህይወት ይቀጥላል። በጣም ያበደ በጣም አንድ የሚጣል የለውም። ሰላም አለው። አልሐምዱሊላህ። ህይወት እንዴት ነው? ህይወት ገባር ሆነስት መሆን ካለብህ ምኑ ነው የሚቀለው? ሲበዛብን በሳቅ እናፏግረዋለን። ህይወት ይከብዳል ትንሽ። ባለቤቱ ደግሞ ማቅለል ይችላል። ሁለት ወዳ አይችልም። እንግዲህ እየተዋጋ ሲደክም ታርፋለህ፣ ተነስተህ ትዋጋለህ። የተዋጋውን ደግሞ ፍሬ አግኝታ ከውጊያው አንጻር አዋጭ ሊሆን ይችላል። የትኛውን ፍሬ ታደርጊዋለሽ? ቴዲ ታደሰን እየሰማ በቃ መዝለቅ ዳገቱ ህይወት ከባድ አጅሌ። አንቺ ጋርም ከባድ እኮ ነው፣ ግን አንቺ አታስባኝ አታስወግድ። ህይወት ከባድ። ህይወት ሚስጥርም ነው ሸክምም ነው። ፌር አይደለም። አላህ ፌር ሊሆን ይችላል፣ ህይወት ግን ፌር አይደለች።
እንዴት ማመን? እንዴት መቼ ነው ላይፍ ፌሮ ነው የሚያውቀው? አንድ ሰው እኮ ሁሉም ነገር አይኖረውም። ዘሞመንት ደግሞ ሁሉም ነገር ሲኖረው ማለት ነው ከዚህ ምድር መልቀቅ ነው እንጂ ያለበት ምን ያደርጋል? ሁሉም ነገር ካለው ሁሌ አሁን ህይወታችን ውስጥ ስልጣንም ላይ ኢንፍሉዌንስ የሚያደርጉን ሰዎች ቢዝነስም ላይ ቤተሰብም አካባቢ ማህበራዊ ህይወት ስራም ላይ እኮ ሀጃ ያለባቸው ሰዎች ያረገጠላቸው ሰዎች ናቸው ጠላትም ወዳጅም ለማድረግ የማይመቹት ስላልሞላላቸው እና ደግሞ በአቲቲዩድ ደግሞ ትግባባው ሌላ አቲቲዩድ ካለው ሰው ጋር ነው። አቲቲዩድ ደግሞ በእኛ ዘመን በጣም ፕሮሞት ያልተደረገ የሆነ የፍላስፋ ንብረት ነው። እያሰቡ እያመዛዘኑ ኢምፓት ሆነ ደግሞ ለሰውም እያሰብክ ይሄ በእኔ ቦታ ቢሆን የሚደብረኛል የሚል ሰው ኮሬር ነው ላይፍ ላይ እስቲ ቁጠር እንደዛ ብሎ የሚያስብ ደግሞ ባይ ዲፎልት ግድ ሊል ይችላል ስለዛ ሰው ስለዛ የሞራል ሀብታም ሆነ የገንዘብ መነኩሴ ልትሆን ነው ይዞ መገኘት ነው። ደግሞ ለአምለጥ ደግሞ ካልክ አንዳንድ ፋውሎችን ሪስክ ማድረግህ አይቀርም። ስለዚህ በሸረፍከው መላ ነው እየተግባባ የምትሄደው ፓወርፉል እየሆንክ የምትሄደው በሰጠው ቁጥር ሪዋርድ ያደርጋል። ስነ ስርዓት ደግሞ ሀብታም የምትሆኑ የስነ ስርዓት ቁጥብ በሆንክ ቁጥር የተለያዩ ፖዚቲቭ ሪስኪ እና ሪስኪ ያልሆኑ ኦፈሮችን ሴሌክቲቭ በሆንክ ቁጥር መጫወቻ ሜዳ እየጠበበ ይመጣል። ቲም አይኖርህም። ብዙ ሰው ኢሞሽናሊ ድራይቭን ነው ፕሮግራም ተደርጓል በኒዮሊበራሊዝም። ስለዚህ ህይወት ምን እንደሆነ፣ ሀብት ምን እንደሆነ፣ ውበት ምን እንደሆነ፣ ስልጣኔ ምን እንደሆነ፣ ላይፍ ኳሊቲ ማለት ምን ማለት እንደሆነ የሚለውን ዴፊኔሽን ከራሱ አይደለም ብዙ ሰው ጀነሬት የሚያደርገው። አስተውለህ ከሆነ መኪና የሚቀይረው ገርል ፍሬንድ የሚቀይረው ላይፍ ስታይል የሚቀይረው ከፕሮግራሚንግ አንጻር ነው እንጂ ውስጡ የሚፈልገው ነገር አውቆ የሚያደርግ ሰው ገጥሟል። ለዚህ ብዙ የለም ከራሱ ዲስከስ አድርጎ በህይወት ውስጥ ያሉ ምርጫዎች ሱነር ኦር ሌተር የሆኑ ፔኖችን ሪስክ እንድታደርግ ያስገድዳል። ሁሉም ካልኩሌሽን ደግሞ አንተ በተጨነቀው ልክ ሪዋርድ አያደርግም ሰክሰስፉል ሲሆን፣ ሁሌ ደግሞ ሰክሰስፉል አት በዚህ ሁሉ የማሰብ የመኖር የማመን ጥንቅር ውስጥ ይደክማል። ሰው ነህ ነው ብዙ ነገር አለ የምትጎትተው የምትጋፋው። ከበደኝ ደግሞ ብሎ ወንድ ልጅ እየየ አይልም በአደባበት ቢከብድም በራስህ መንገድ እየኖር ከራስህ ትወጣዋለህ። ያው አላህ ካገዘ ያግዛል። ኦፕን ሆኖም ከልቡ ደግሞ የሚያስረዳ ሰው ሬር ነው ማለት ሂንት ነው እንጂ ሊሰጥ የሚችለው ይህን ሁሉ ስታስብ ኦፍኮርስ ህይወት ቀላል አይደለም። ቀላል አይደለም። ሁሉ ነገር ኮስቲ ነው። መስራትም ኮስቲ ነው። ስራር መስራትም ኮስቲ ነው። ማወቅም ኮስቲ ነው። አለማወቅም ኮስቲ ነው። በሞራል ህግጋት መተዳደርም ኮስቲ ነው። አለመተዳደርም ብልግና የማያስከብርም ጨዋነትም ቀላል አይደለም። እስር ቤት ወላሂ ነው እየፈለክ ብዙ በአሁን ካልኩሌሽን ቀላል ነው። ገባሻ? ከእግዚአብሔር የሰጠውን ሰው አልችልም እያልክ እያረፍክ ትዋጋለህ። ለማንኛውም እስቲ ቁስል ማድረቂያ አቀብኝ እና ያራዳ ልጆች ዛሬ የሆድ ወዳችን ተከፍሏል። አሀ ጓዶች ቅድም እንዳልኳችሁ አረጋችሁ። እሱን ላስታውሳችሁ ብዬ ነው። ካላረጋችሁ ለምን ቀጣይ የተሻለ እንግዳ ይዘንላችሁ እንድንመጣ እናንተ ዛሬ ከ10 ብር ጀምሮ በቴሌ ብርና በንግድ ባንክ ታስገቡልናላችሁ ማለት ነው። ይህ ደግሞ ስራ ነው እንጂ ልመና አይደለም። አሪፍ እንግዳ እንድናመጣላችሁ የተሻለ ነገር እንድንሰራ እኛም ድጋፍ ስለሚያስፈልገን ከ10 ብር ጀምሮ አቅማችሁ የቻለውን በቴሌ ብርና በንግድ ባንክ እየላካችሁ ይመቻችሁ። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። ውበት የዘነበባት ይህ ሙዚቃ ጋብዝ ሌላ ሙድ ውስጥ ልከትል እንደዚህ ውስጥሽ ሀሳብ ያለ አይመስለኝም ነበር። ያለ ዛሬ አይጠፋም። ሀሳብ የሌለው ሰው ቂጠ ዘንባጣ ነው። እና ጀሞ ስለምን ላወራሽ መሰለሽ? በነገራችን ላይ ውድ እና የተከበራችሁ ኦዲየንሶች አንዳንዴ ጋፕ ልስጠው ምናምን የምልሽ ተደጋጋሚ ሀሳብ ላለማስተላለፍ የሞኝ ዘፈን አንድ ነው እንዳይባል። በእርግጥ በዲማንዱ በኩል በየትኛውም ሁኔታ ብቀርብ ኖርማል ነው ነው የሚለው ሰው። አንዳንዴ አንብብ ለፖድካስት ማንበብ ደግሞ አልመጣልኝም። ግን የሆነ ሰዓት ለአንቺም ከሆነ ጋፕ ምናምን ከ2 ወር ምናምን በኋላ ስቀረጽ ኤክስፒሪየንስ ሲኖረኝ ራሱ ሰብኮንሽየስ ነገር ያደራጀውና የሚወራ ታሪክ ይኖርሃል። በአዲስ ኪሳራ በህይወት ወይ አዲስ ትርፍ አስመዝገበ ስለምመጣ ደስ ይላል። ፕላስ ጭዌ ያንሰኛል ብዬ እያሰብኩ ማውራት አልፈልግም። ሴም ታይም ደግሞ ሌላ ፕሮሚስ ያለብኝ ሳይቸግረኝ ቃል የገባሁት ነገር እንቶ ፈንቶ ላለማውራት ነው እዚህ
አሁን ያለኝ ብራንዲንግ አሪፍ ነው። የቫሊዩ ብራንዲንግ እኮ አለኝ። በግዴለሽነትና በእውነትን ከመኖር ጋር ተያይዞ ያው ማርኬቲንግ ብራንዲንጉ በተወሰነ መልኩ ተሸርሽሯል። በነፃነት በወለደው የምርጫ እና የድፍረት ውሳኔ ነው። እሱ ደግሞ ርዝቃችን የትም አይቀርም። የቫሊዩ ብራንዲንጉን አስቀድሜ እና ቅድም ራሱ ቻትጂፒቲን የሆነ ጥያቄ እየጠየቀ ነው በመሀል። ከዛ በኋላ እሱን እየነገርናቸው ዲስከስ እያደረግን ምናምን ብናወራ ምናምን ብዬ አስቤ ነበር። ቻትጂፒቲ ነው አንቺ በዚህ ሰዓት ምንድን ነው በጣም ያስፈልገሽ ላይፈሽ ላይ? ገንዘብ። እሺ ገንዘብ ግን ተደጋገመ። ሞር ስለ ገንዘብ ብዙ አውርተናል እዚህ ጣቢያ ላይ። ካስተዋል ሊያስፈልገኝ ይችላል። ገንዘብና ገንዘብ ብቻ። ሰላም አልሐምዱሊላህ ሰላም አለኝ። ሰላም እንኳን አላጅልኝ መረጋጋት ነው የሌለ። መረጋጋት እኮ የገንዘብ እጦት የሚያመጣው ነው። ገባኝ። እጦት እሱ የአንቺ አናሊሲስ ነው እንጂ እኔ የሚመስለኝ ልንገር፣ አርቲኩሌትድ ስላልሆንክ ነው። አርቲኩሌትድ ስለ በወር ውስጥ ይህን ያህል ፖድካስት፣ ይህን ያህል ሪቪው፣ ይህን ያህል ፕሮሞሽን፣ ይህን ያህል ኮንቴንት ብለህ ለራስህ ፕሮሞሽን። እሺ ቆይ ልጨርስልህ ሀሳቤ የሚመስለኝ ነው። ከራስህ ኤክስፔክት የምታደርገውን ማርጅን አታውቀውም ማለት ሰርተህም አሁን አንተ ያልሰራ የሚመስልህ ነገር አለ። እሱን ነው የምልሽ። አሁን በዚህ ዓመት 50 ኤፒሶድ እንሰራለን ብለን ነበር። ኦልሬዲ ሞልተናል። በቃ 50 ግን አልረገጠልኝም። ሊረግጥልሽ አልገባው ምንድን ነው ከራስህ ጋር ማርጅን አላስቀመጥክም። እና ሜይ ቢ የቀረውን ታይም በማንበብ ለራስ ጊዜ መስጠት፣ ሜዲቴት ማድረግ። ብዙ አይነት ሜዲቴሽን አለ። ወክ እኮ ሜዲቴሽን፣ ከምትወደው ሰው ጋር ማውራት፣ ከፋሚሊ ጋር ጊዜ ማሳለፍ፣ ብቻ መሆን ምናምን እኮ ሁሉንም ስኮቻ ላይ ማንሳት ምናምን መጀመር አለብህ እንደ ብራዘር። ያ ማለት ኦልሬዲ ሲስተም ለራስህ ጊዜ መስጠት ማለት ነው። ሀብታም ሆነ አይቀርም። አሁን በዚሁ ከሰራክ፣ ሁሉም ሰው ከሰራኩ ሀብታም ነው። ስትሆንም ቢዚ ነው የምትሆነው በዚሁ ከቀጠልክ። ለምን ገንዘቡ ከመጣ በኋላ እንዴት እንደምትኖር የሆነ ፕላን አለክ ይኖራላ። ሰፊ ስቱዲዮ መከራየት፣ ከዛ ያው መኪና መግዛት ትገዛለህ። ከዛ የፈረደባት ሚስትና ትመጣለች። ሚስቲቱ ምንድን ነው አሁንም አሪፍ ምግብ ነው የምንበላው አልሐምዱሊላህ አለን። ገባ ስኬት ሜይ ቢ እሱ ከሆነ ማለት ነው። አሁንም በራይድ እንሄዳለን ባንገዛም የሆነ የዲግሪ ዲፈረንስ ነው የሚኖረው እያልኩ ነው። ስኬቶቹን ለማቃለል ፈልጌ ሳይሆን የውስጥ ቮይዱህን የውጭ ግዢ ስታተሶች የኛው ጅላሉ ነው። ባለ ትዳሩ ጅላሉ ከሆነ በኋላ ትዳሩ በራሱ የሚቀይረው ቨርዥን አይኖርም። የሚጨምረው ኃላፊነትና ጥቅም ነው። ገባ አባባል። የተደራጀ ጅላሉ ነው የምትሆነው። ሌላ ጅላሉ ከዚህ የተሻለ ጅላሉ የምትሆነው መቼ ነው? ጊዜ ይሰጥ ነው ለራስ። ሀብታም ደግሞ ቅድም እንዳልኩ ከገንዘቡም በፊት ከገንዘቡም በኋላ ራሱን የሚያስቀድም ሰው ነው። ገባ የራሱን ችግር ራሱ እየፈታ የሚሄድ ይፈልገውን የሚያውቅ ባካፕ ያለው መንፈሱ እየጎለበተ የሚመጣ ምናምን እዛ ላይ ኢንቨስት የሚያደርግ ራሱ ላይ ዙሩ ትራቭል ማድረግ ካለብሽ ከአሁኑ ማድረግ ትችላለሽ። አሁን ባለው በጀት ሎካል ትራቭል፣ ትሬኒንጎች መውሰድ ካለበት ወስዳል፣ ኳስ መጫወት ካለበት ይጫወታል። ያ አላስፈላጊ ስትረሶችን ግራውንድ ያደርጋል። ከዛ ስትሰራም ምችለውን ያህል እየሰራ ስለሆነ አትጨነቅም። ተጨማሪ ፕሮጀክት ደግሞ ሰፊ ጊዜ ኖሮክ ተጨማሪ ፕሮጀክት መቅረጽ ትችላለህ። ቅድም እንዳልኩ አይነት ያ የስኬት ጥማትህን ሞር ሊያቀርበው ይችላል። ትልቁ ነገር ግን ከስኬት ጋር አብሮ የሚያቆይክ ነገሮች ሲመጡ፣ ኃላፊነት ጨምሮ ጥቅምም ጨምሮ ሲመጡ ሞር ቢዚ እያደረጉ ነው። አሁን ቲታን 1 ሰራተኛ 2 ሰራተኛ ይዘክ 4 5 6 እየሆኑ ሲመጡ ተሳቢ ሲመጣ ምናምን የሆነ ሰዓት አንተ ምንም ሳታጎል ልክ እንዳሁኑ ማለት ነው። ይህ ፊሊንግ ከእድገትም በኋላ የሚቀጥል ከሆነ አደገኛ ነው። ለምን አሁን ያላስለመድ ከሆነ የራስን መንከባከብ ካልቸር የሆነ ታይም አረጓለሁ ብለህ ማሰብ የለም አታረጉ። አሁንም ያለው አንተ ነህ። ያኔ የምትምረው ሀሳብ የገባ ያኔ እንደውም ለምን አታረጉ? ኦልሬዲ ማድረግ ያለብኝ አድርጌ አንዴ ገብቷላ ስለምትል ማለት ነው። ልክ ነኝ ብለህ እያሰብክ ነው የምመጣው። በዚህ ስኬት ስትሆን ስኬት እንትን ያደርጋል፣ ቀልብ ያጠባል። የመላ ስኬት ያጠባል ስለ ክሬቲቪቲያቸውን በቃ 100 ሺህ ብር ላይ ያሉ 1 ቢሊዮን ሲገቡ ምናምን ይቀንሳል ክሬቲቪቲያቸው። ለምን መሰለህ? ፕሮግራም ሊሆናል የሆነ ሳይክል ውስጥ የሚታያቸው ያ ነገር ነው። ከዛ ኢጎም ይመጣል። የሆነ ሰው መጥቶ በቃ ተሳካለት ምናምን ሲልክ ፕሮግራም ያደርጋል ሳትፈልግ ማለት ነው። ከዛ ራስን እንደ ስግብግብ ታያለህ። ኤክስትራ ሙቮች ስትሄድ የማስፋፋት ፕሮጀክት ምናምን ከመሬት ተነስተህ ፍሮም ዘ ስክራች ምናምን ያን ሲምፕሊሲቲ ማጣት የለብሽም።
አንቺ አሁን መጀመሪያ ያለሽ ሲምፕሊሲቲ አሁን አለሽ እንዴ? መጀመሪያ ቀለም ላይ ማሚ ያለሽ ሲምፕሊሲቲ እኮ አሁን የለሽም። ቢንግ ሆነስት ምን ብዬ ሳይሽ ለምን ኦልሬዲ ሬጉላር ሪትም ውስጥ ከተሸዋል ራስሽን። ያ ግን ዳይናሚክ የመጀመሪያው አይደንቲቲ ዳይናሚክ ነው ምናምን ዳይሬክሽን ስላልያዘ ተፍ ተፍ ይላል፣ ይሸክላል። ኮንቴንት አያሳስቡም፣ ይፖስታል። አሁን ኮንቴንት ለምን የሚያሳስቡ? ስም ስለመጣ ሀሳብ እየገባ ስም ስለመጣ ከዛች ስም ላለመውረድ ገባ አለባዋል የሆኑ ሰዎች ላለማጣት ገባ። በጅምሩ እንደዚህ ሊሚቴሽን እየመጣ ከሆነ ረም ባረገ ቁጥር ናቹራሊ የውስጥህን ፍላጎት እያወጣህን መኖር ቢግ ዲል እየሆነብህ ይመጣል ማለት ነው። ከአሁኑ ስላላስለመድከው የኔን ኦብዘርቬሽን የምነግርሽ ሳቲስፋክሽኑ የሚመጣው ደግሞ ምን ላድርግ ራሴን አሁን አእምሮ እኮ ሰው ጭንቀት ስራው ነው መጨነቅ። ምንም ነገር አድርገለት እኮ አይረግጥለት እንኳን ፕሩፎች ኖሮ ማለት ነው እንዳላረክ ቀርና ፕሩፍም ኖሮ የትኛውም ሰው በበቂ ሁኔታ ሰርቻለሁ እኮ አይልም። ታታሪ የምትለው ሰው አራዳ የምትለው ሰው ግራውንድ ማድረግ አለ። መሬት ስታወርድ የህሊና ኢሹዎች ካሉ ቤተሰብ ማገዝን ጨምሮ የምታምንበት ነገር አለ። እዛ ላይ የሆነ ፖርሽን ኦፍ ላይፍን ስትመድብ አላህም ያገዛል። አይ ቲንክ የህሊና ኢንቨስትመንት ወሳኝ ነው። አሁን ምናልባት ፓሽንም ኖሮ ያልተማርከው ነገር ካለ ፓርታይም መማር ምናምን እኮ ገባሽ አባባሌ። ላይፍ ብዙ ከለሮች አሉት። ያ በእኔ እይታ የታየኝ ነው የምነግርህ። አንቺ የራስሽን ሜጀር ስትወስጂ ሞር የሚያቃለለሽን አንቺ ታውቂያለሽ። እንደ ጋሪ ፈረስ ግን አንድ ነገር ላይ ብቻ ገባ አባባሌ እንትን ማለቱ ዲፔንደንት ያደርጋል። በዚህ ውስጥ ደግሞ የሆነ እንቅፋት ቢመጣ አየህ ኢነርጂ የለም። መላ ባያመጣ እንደ አጋጣሚ አንድ ወር የምትቆይበት ኢነርጂ ያስፈልጋል። ያ ደግሞ ውስጥ ላይ ያለው ሰላም ነው። ሀሳብ የገባ ከስራውም አንጻር ፋብሪካው መንከባከብ አለብሽ እኮ። ይህ እኮ ምርት ነው። ፋብሪካው እኮ አንቺ ነሽ። ልክ ነው። ቅድሚያ ለማሜ እኔ እኮ በቃ በየሁለት ቀኑ ነው ላይቭ የምገባው። ለምን ለራሴ ጊዜ ያስፈልገኝ አውቀዋለሁ። እዚህ ምናምን የሆነ ግሪድ ያስገባል። አንዳንዴ ግሪድ ሳይሆን ስትረስ፣ የኑሮ ስትረሶች ብዙ ወጪ ሲኖር ማሜ መሸቀል አለብን ምናምን ብዬ ራሴን ተጭኘው ተሸቅል ራሴን እንደጎዳሁት ነው የሚሰማኝ። ወላሂ ነው። ከዛ በቃ ውስን እናደርግና እረፍት አድርጌ ድጋሚ ስገባ የምታጎላቸው ነገሮች ቢኖሩም እዚህ ጋር ፋብሪካው ደግሞ ቅድሜ ይሰጧል። ነገ ከየትኛውም ምናምን አንጻር ማሜ ነው ያዋጣኝ። ገባ ማሜን ይዤ ነው እዚህ ጋር ገባ አብሬ ሊቀጥል የምችለው። ራስን እየጎዳ ስራ ማስተካከል የሚባል አማርኛ አይገባኝም። አንቺ ማሰቢበት አንዳንዴ እኔ ጋር ምኮ ያለ ጋብ ነው እኔ ማየውና ግን በእረፍት ያቃለዋል። ረዥም ሰዓት እንቅልፍ ነው ይሸዋለን። ስተኛ አሁን ተስታኪ ነው ዛሬ ያገኘሽ ነበረብኝ እንቅልፍ ጋባ ታረገዋለህ። አንዳንድ አልባሌ ነገሮችን ጋብ ትሰጣችኋለህ። ያው ሲስተም የሆነ እንደ አዲስ መኖር እንደሚችል ጤነኛ መሆን እንደሚችል ማስታወስ ስክሪን ሆኖ ይታያል። ፕሮጀክቱን እንዳልተወሰነ ጊዜ እያራዘምከው የትኛውን አየህ መረጋጋቱ የሚመጣው አይ ቲንክ ፕራዮሪቲዎችን ስታስቀድም ይሄ እንደዚህ ነው። መንፈሳዊ ጎደሉነት ከተሰማ ከሰላት ጋር ሂሳብ መስራት ካላህ ፋይናንሻል ጎደሉነት ከተሰማ ቢዝነስን ኢቫሉዌት ማድረግ ነው። ሌላ የሽቀላ አማራጭ ማየት ነው። ጊዜ ካለ ወደ መዋጊያ ታደርገዋል። መጀመሪያ የማታቋርጠው ነገር ምንድን ነው? እጅ ላይ ባለው ሪሶርስ ሁሌ ልሰራ የምችለው ነገር ምንድን ነው? ዛሬ ተቀምጦ ነገ ሊያበላህ የሚችል ኮስቱ ደግሞ ጊዜ ጉልበትና ጩጬ መላ የሆነ ነገር ምንድን ነው? አሁን አንቺ ባለሽ ስታተስ ከዛ በኋላ ላይክ ምንም ነገር ስለማይቀርግ ስተኛም ያው ደክሞ ትተኛለህ። ያው ትክክለኛው ነገር አድርገህ ስለምተኛው ጤነኛ እንቅልፍ ትተኛለህ። ስትዝናናም ደግሞ ቢሳካም ባይሳካም መዝናናት አለበት፣ መታደስ አለበት። የፋብሪካው ምርት ሁሌ ልክ ሊሆን አይችልም። ከግማሽና 60% 70% ከሆነ በጣም አሪፍ የሆንክበትን ይዞ ትቀጥላለህ። ወጣት ሆኖ መቆየት እኔ በጣም ምርጫዬ ተሞክሮ ነገር ብዬ ነው። የጠቢብ ንግግር አይደል። ራስን ካልተንከባከብክ ማንም መራራው ሀቅ ማንም ቼክ ያደርግ የውሸት ይሆንብሃል። እውነት ደግሞ ምርጫ ገገማ ምርጫ ካልመረጥከው ይመርጣል። አንተ እውነትን ቀድመህ ከመረጥክ ብልህ ትሆናለህ። እውነት ደግሞ አይቀርምና ገገማ ጋሬጣው ነው አንተን ያስመርጣል። ራሱን እንድመርጥ ያደርጋል። በንያ ያልመረጥከውም በመሆን ትመርጠዋለህ። እውነት እንደዚህ አይነት ገገማ ትሩዝ ማለት አንተ ነህ አጀስት እያደረግህ ከእውነት ጋር ራስን ቀር እውነት ራሱን ኮምፕሮማይዝ አያደርግም። በባህሪው ግትር ለአንተ ኮንፈርትና ሪያሊቲ ብሎ ሀሳቡን አይቀይርም። ፍቅርም ኤነርጂ ነው። የሚያምርበት ቦታ ነው የሚቆየው። አንተ የራበህ ፍቅር እጅ ላይ አይቆይም። የራስህ ፍቅር ያፈናጥረዋል። ኧረ የሚብስበታል ብሎ ማለት ነው። እውቀትም በልተህ ኤነርጂ እስከሚያልቅ ነው እውቀትም ትማረው። ከዛ በኋላ ወይ ሰርቀህ ወይ ለምነህ ወይ ሰርተህ ኧረ ሌላ አማራጭ የለም። ከሱ ያችን ቦታ እያስያዙ ነው። እሱ ደግሞ ልምምድ ነው የህይወት እንጂ የሆነ ሰው መጥቶ ይዘራብህ ተአምር የለም። አይመስላችሁም? አንበሶች
የልባችን የምናወራው ባይዘ ለመታረምም ስለሆነ ኮሜንት ላይ ሞጋች እንፈልጋለን። በጨዋ ቋንቋ ቢሆን ደስ ይለናል። ባይሆንም ያው ሴንስፉል ትሩዝ እንደ ልባችሁ መናገር ትችላላችሁ። ይመቻችሁ። ሁኔታ ሁሉ ነፍስ እንዳራሙስ ኤቢዲ መጣች ነኪያት እስቲ ኤቢዲ እናርገታ የታለ የሚለው ነኪያት የታለ ያበደ ጀግና ዘፈን የመጀመሪያ አልበሙ የመጀመሪያው ኤቢዲ እኮ የለም የትም። የአረቢ በርግድልን እስቲ በደንብ ቫይራል ቢወጣ ምርጥ በሙዳቸው ነው የሰሩት ምናምን ብለው ቢያዩት ሀበሻ እኮ ያው ያአላህ ብለናል። እንግዲህ በቃ እና ጀዴ ምን ታስቢያለሽ በተነሱ ሀሳብ ላይ? ቅዱስ ነው። ምንም በተነሱ ሀሳብ ላይ መጨመር ማደፍረስ ነው የሚሆንብኝ። ወላ ሞች የጠለለ ሀሳብ ነው። ይመች የራስን በርግድ ምናምን ያለ ኧረ ጀዴ ማለት የራሴ ነው አልነግራቸውም። አይ አይደለም እንትን እኮ ማድረግ እኮ ትችላለሽ። አይ እኔ አሁን ከማውቀው አንፃር አንቺ በራስሽ አቅሙ የለሽም ሳይሆን አሁን ኢነርጂው ምናምን የለሽም። ግን አሁን ልጅ ያሬድም ምናምን እያለች ነበር። የቲቷን በበረገድ አለች። አይ እሷም መበርገድ ምናምን ፈለገ። በቃ እኔ ልቅረጽሽ ምናምን ካሜራ ምናምን ስላለ እሷ ጅቦች ምናምን አሉ አይደል? ባክግራውንዱ ጅብ ምናምን ሆኖ ምናምን ነገር ኮፒራይት ያሰጋናል። አሪፍ ዘፈን ስለ ኮፒራይት ያሰጋናል። አይገባም። በቃ አሁን ተነካከን እኮ አሁንም አንድ ዙር ሞክረውና ከከሰረ ሙሉ ፖድካስቱ ከሰረ። ባክግራውንድ ማንቀላ እንትና ማራ አብሽር ርዝቃችን ከሆነ በላ ኖርማል ነው። በቃ እንደ ስለጀመረ እኛ ሙድ አይበልጥም እና እኔ ቀርጽሻለሁ ምናምን ያው ካሜራ ምናምን ስላለ ጀመሪ ዛሬ ነገ ምናምን እያለች ነበር። ፖድካስት አሰባሷም እሷም ትሆናለች ለፖድካስት ያሬዱ እንጂ እሱማ አንቺ ካሰብሽ ከተዘጋጀሽማ የራስን የመሰለ ነገር እኮ እንትን ሰው ማምጣቱ እኮ ግን ማሏሽሽ ነገር በአንቺ አሁን በአንቺ ሁኔታ ከባድ እነሱ የሚያዩሽ አሁን እነሱ የሚያዩ እዚህ ስክሪን ላይ ያለውን ብቻ አሁን ዛሬ እንደተገናኘን ምናምን አያውቁም። ከዛ አንጻር እረዳቸዋለሁ እንጂ አይደለም ማሜ ፖድካስት ሊጀምር ፖድካስት ላይ ስለቀረበ ይደንቃቸው ነበር። ከካሜራ ጀርባ ያለውን ነገር ቢያዩ በስንት ገለታ እንደቀረበ አይ 2-3 ምናምን ስለቀረብሽ ዝም ብለሽ የምትመጪ ነው የሚመስላቸው። እነሱ ምንም ውጣ ወረድ የሌለው ነው የሚመስላቸው። አሁን ስንት ሰዓት እንደሆነ አያውቁም። አሁን ከምሽቱ ስንት ሰዓት እንደሆነ አያውቁም። በሙዴ ስለምኖር ጀዴ አመቻምቻ ስፖርት ነብስ እያሰደ የለባት ነው የዘለቀ ነው ልጅ ጃውን ኧረ እኔም ፌመስ አንቺም ፌመስ ከአንዴ በላይ አንሰራም ነበር። በሌላው ሰው ስለልቦና በመጨረሻ ኤፒሶድ እንጋጭ ነበር። የትኛው በደዋውኑ ተቋቁመን ያለፍነው በቃ እንደዛ ነው። አሁን እኮ ገባኝ። በቃ አሁን የሚመጣውን ጸብ ካልቻልከው ቀጣይ የተሻለ ነገር የሚሰራውን ነው የምታበላሽ። ቋሚ ልማት መቻቻል ነው ስራ እስከሆነ ድረስ እንዳልሽው ጉርብትና ምናምን ቢሆን ኧረ ቆርጠህ ትጥላለህ። ይሄ ስራ ስለሆነ መቻል ነው። ከኔ አመል የሚመጣው ከበለጠ ማስጠበቅ እንደዚህ ሲባል ደግሞ እኔ ጠርዝ እንዳልመስላችሁ እንደዛ ማለት ሆነ ሀላላላሉም ስለተባለ ኖርማል ስለማልችል ነው እኔ ዋቴ ከነም ግን የባለ አሁን የእነ መንጌን ምናምን እያየሁ እንደሳነ ኮንቴንት ብትሰሪ አሁን ፖድካስት አንቺ አሁን እኔ ለምሳሌ ሰውየው ባይመቸኝም ምናምን በቃ አንዴ መጥቷል አለ ያመጣው ነገር ነው ብዬ አንድ ሰዓት የሚያወራው አንቺ ኧረ ወደዛ ብለህ ጥለህ ልትሄድ ትችላለህ። እንደዚህ ምናምን ግድት የሚያደርገኝ ሂድ ነው እንጂ የምለው የእኔ ፖድካስት ከሆነ በቃ ይቅርብን። አንቺ ባይሆን የድሮ ኮንቴንት እነ መንጌን ምናምን እሱም ጀመሪው ከአዲስ ጭዌ ምናምን የሆነ ቀን እኮ አለቀስኩ። አሪፍ አርጫወት አሁን ጉራግኛ እንትን ነው ጉራግኛ ሆያው ምናምን አሪፍ ናቸው ሾርቶቹ የተሰፖሱት በእውቀቱ ስዩም ጃንሆይና ምናምን ያበደ ነው። እንደሱ አይነት ነገር ከአንቺ ጋር ሄዳል። ምክንያቱም የትም ቁጭ ብለሽ ድምፅ ብቻ ነው ሪከርድ ብቻ እና ጀሞ ሻይ ቡና በሉ ህይወት ይቀጥላል። አሁን ደግሞ በጫማ መሆን አላማረኝ መሰለህ። ጫማው ምን ይፈልጋል መሰለህ? ካልሲ የቱ ጋር ነው ያለው? አቦ ህይወት ስራዋ ብዙ ነው። እንትን የሚለው ሰውዬ ደህና ነው። ቪዲ ቆይ ሌላ ዘፋኝ እንጀምር።
ቴዲ ታደሰ ምንድነህ ቴዲ ታደሰ ነገርን መገመት የሚል ቃዚሙ ልከተብሽ ብዙ ነገር መገመት የልምልምም አንደኛ ከተማውም አለ እኔ አዲስ ዘመን ጋዜጣ ነው የሚመስሉኝ እነዚህ ሙዚቃዎች። ከባድ ሙዚቃ ነው መካፍቸው ወላሂ ከትውልድ ሜምበሮቼ ጋር ብዙ ነገር ማገማቴ እንደራስ ቴዲ ቁማር እኮ መሟገት ለሀቅ ሰዎች በሙሉ የሙዚቃ ጋብዘናቸው ለሀቅ ተሟግተው ደጋፊ ላጡ የኛ ጀማዎች ቅንነቴ ነገር ከእሳት ይፈጃሉ። ግጥሙን ቴዲ ራሱ ነው የሚጽፈው ነው? ኧረ አሉ የስማቸው ጠፍቶብኝ ነው እንጂ ይችላሉ። በጣም ትምህርት ቤት ነው። ግጥም እኮ በጣም እጭቅ ያለ ስነ ጽሁፍ ነው። አንድ መጽሐፍ እንደ ማንበብ ነው። አንድ ግጥም ከገባ ጥሩ ነው። ጠቅለል እናድርጋቸው የተነሱትን ሀሳቦች። ፍቅር የፍቅሩ ያስቃል። በቃ ዝም ብለን እየተንደርንበት ነበረ። ሁሉ ነገር ካማረማ ልክ አይመጣ ግን ደስ ይላል። ከዛ ያ ሰርጉ የፈንቶች ላይ መገኘት ከዛ ምን አወራን? ህይወት ከባድ እንደሆነ ስለ ህይወት አወራን፣ ስለ ሙዚቃ አወራን፣ ስለ ሙዚቃ ድምፅ ክሊፕ ፋውል እንደሆነ ምናምን። ከዛ ምን አወራን? ከዛ ስለ እኔ መረጋጋት እንዳለብሽ እና የፕላን ያረከውን ከሰራው በኋላ ችግር አለ ማለት ነው። አየህ ሳትስፋይድ መሆን ነበረብህ እኮ አኮምፕሊሽ ካረክ በኋላ እኮ የሆነ ነገር የጎደለ ከመሰለክ አሁን ስራ ላይ ሁለት ነገር አለ። ስራን ኢሞሽናል ቮይድህን መሙያ ልናደርገው እንችላለን። የሆነ ታይም ጠዋት ተነስተህ መሸቀል ከለመድክ አሁን አንተ እንደዛ ትመስለኛለህ እኮ ነፍስ ካወክ ጀምሮ ራሱን የሚችል ያራዳ ልጅ አይነት ትመስለኛለሽ። እዚህ የሆነ ሰዓት ስራ ስትፈታ አላህ ሜቢ በቃ ዛሬ ረፍ እያለ ሊሆን ይችላል። በዛ መልኩ ግን ካላየው ስራ ጠፋ ምናምን ብለህ ልትነጫነጭ ነው። ማረፍ አለበት ሰውዬ። ማን ቼክ ያደርጋል አንድ ነገር ዋይ ምናምን። ከዚህ በላይ ራስ ወዳድ መሆን ነው የምፈልገው ወላሂ። ሁኔታዎች ድፍረት ምን እንዳነሰኝ እኔ እንጃ እንጂ በጣም ነው ራሴን መንከባከብ የምፈልገው። በጣም ሴንስ ይሰጣሉ ሁሉም ነገሮች ራስን ስትንከባከብ። ምንም አይገናኝም። ይሄ አለማካፈል ስግብግብነት አይደለም። ይሄ ውስጥ ላይ የሆነ ኢሹ እያለ ሰው ጋር ለምን ትሄዳለህ? ሰዎች እኮ ለጥቅም ነው የሚፈልጉ። ባልጠቅመኝ ነው ይመጣሉ። ባልጠቅመኝ እዚህ ጋር አንገናኝም። ከተጠቀሙ በኋላ ደግሞ እዛ ጋር ከተቀመጥክ ፋራ ነህ ማለት ነው። ዞረ ዞረ ከራስ ጋር ነው የምትገናኝ። ስለዚህ ኦፊሻሊ ራስ ወዳድ መሆን ምንድን ነው የምትደባበቅ? እኮ ስልጣኔ ነው እንጂ ደግሞ ራስ ወዳድነት ሲባል ያው ይታወቃል። እንግባባለን ብዬ ነው እኮ ማዳብራራ ሰልፊሽነት አይደለም። እሱ የሰው ዕቃ ማንሳት ምናምን ሰው ላይ መድረስ ምናምን ማይመችህን ፕሮፖዛል እምቢ ማለት ነው። የቅርብም ሰው ቢሆን ጎጂ ከሆነ ሜቢ አስረድተም ሊሆን ይችላል እንደ ግንኙነት። ግን ብዙ ሰው ስታስረዳው ይብስበታል። ድጋሚ መጠየቅህ ስታስረዳው አልችልም ብለህ መዝጋት። አልመጣም፣ አይመችም፣ አጭር ነው። አንዴ በወፍራሙ ኖ ካልክ አይ በቃ ማሜ እንደዛ ነው ይባላል። እሱም ብራንዲንግ መፍጠር። ሰዎችን ደግሞ ኦፈር ስታደርጋቸው በቃ ለጥቅም እንደምትፈልጋቸው ሀላል መናገሩን ማልመድ ነው። ግን ሰውየውን ዲስሪስፔክት ማድረግ ጥቅም አቅራቢ ብቻ አይደለም ሰውየው ሰው መሆኑን መርሳት አያስፈልግም። አየሽ ናቹራል ነው ሰው። የሆነ ነገር ቢገጥመው መክሰር ያለብን ለመክሰር ሬዲ ሆነክ ማለት ነው ስትጋብዝ። ይህም አየህ ራስን የመውደድ አንድ አካል ነው። ጨዋ ሆኖ የመቆየት ፌር የመሆኑ የመቆየት ደስ ይላል። ላለው ነው የሚጨመርለት እጅ ላይ ያለውን ኢነርጂ ምናምን ማውጣት በቃ ስራ ላይ ከመጣ በኋላ ያ ውስጥ ያለ ነገር እኮ አይመለስም። ቦዲ ነው እንጂ እኮ ሞተር አይሰራም። ተፈቶ ምናምን ትቆያለህ በጣም እዛው ያው ወጪ ነው ድጋሚ እዛ ከስራው ከሸቀልከው ላይ ከምናምን ላይ ከሶሻል ሪፒቲሽን ላይ ምናምን አድርገህ እና ምንድን ነው ዋግዳዋ መልስ ለትርፍ ነው
ብለህ ከራስህ ጋር መግባባት ነው። እኔ እኮ እነሱ መስማት ያለባቸው ነገር አይደለም። አንተ መኖር ያለብህ ነው ማለት ዛሬ ልመክርህ ተገደድኩ። ልክ አይደለም እና ስለምታምኚኝ ነው። በተረፈ ላይፍ ይቀጥላል። ያራዳል። እናንተ ፖድካስት ለምን አትጀምሩም? እንደዚህ በቃ ሙዚቃ እየሰማችሁ ወላሂ አይታወቅም ማን እንደሚፈምስ ሰርካለም እንደው ደህና እየየ ያስብለናል ብዬ እኮ ሂት ዘ ሮክስን እንስማ። እንግሊዝኛ ግን እንግሊዝኛ አትበይው ባለቀሰት ማለት ስታይልሽ በዚሁ እናሳርገው። የመስፍን አበበ ልክፈትልሽ። ርቃ ሄዳለች ርቃ ሄዳ አቤት ያራዳ ጆሮሽ ምርጥ ነው። ያ ሙዚቃ እኔ በሰባዎቹ በስልሶቹ ነበርክ እንደ የምትሉኝ ሰዎች ሙዚቃ ዘመን የለውም፣ ጆሮ ነው የሚፈልገው። ዛሬ ደስ ታይታኒክ ታይታኒክ የሆነ ፖድካስት እኔን እያጠፋሁ ጋይስ በዚህ ሙዚቃ ሲያነባ ሲያለቅስ አየውና ያስለቅሳል። ጋይስ እኮ ፒውር እኮ ነው በጣም አላህ ይነስር። እንግዲህ ይሄንማ ከፈለገ ኮፒራይት የሚያዝብን ድምፅን ጨመር አድርጊው ወላሂ የፈጀው ልጅ ስጪው ግድ የለሽ ኧረ እቺ ሊወሰድች በቃ አነካካሽኝ አለ። የመጀመሪያ የዛሬው ፖድካስታችን እንደ ተመልካች ያበደ ነው። ዲፕ ነው በጣም ኢነርጂው የሚያወራው ይበልጣል። ወረ በጣም ኢሞሽናል ያደርጋል። እንባ በእንባ ልታደርገን ነው። የሰው ላይፍ ቢሆን እኮ ኳስ ተንታኝ ብንሆን እኮ እናወራው ነበር። የራስን ሰነድ እኮ ማውራት ይከብዳል። ምርጥ ነው ስታምንበት። ብቻውን ይኖር መገፋትም ደግሞ መገፋትም ብቸኛ ያደርጋል። ይቅርታ ፈሲል ልብሳ የሚቆረጥ ነው። እዚህ ዘፈኑ ላይ ነው ቺት ያደረግከው። በዘመኔ ሰብስክራይብ አድርጎ ኤኒዌይስ በቪፒኤን በርግዳችሁ ብታዩት ነው። ያስወጣል። እኔ ሳልፈሳም ከማን አንሳለሁ? ጭራሽ ህዝብ ላይ መፍሳት ጀመር። መቼስ ይሄ ኤፒሶድ ቢመቻችሁ ነው እስካሁን ቁጭ ብላችሁ ያያችሁት። እስካሁን አይታችሁ ደግሞ በቴሌ ብርና በንግድ ባንክ 10 ብር ጀምሮ አለማስገባት በጣም ንፉግነት ነው። ቀጣይ በአሪፍ እንግዳ እንድንገናኝ እናንተ ደግሞ ከ10 ብር ጀምሮ የቻላችሁትን አስገቡልን። እናመሰግናለን። በወጣው የተካ ዓመት ያድርሰን። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። ይመቻችሁ። ቻው። ኖስታልጂያ እኮ በቃ የልጅነት ትዝታላ ደሞስ ፔንፉል ነገርም ደሞስ ቢዩቲፉል ነገርም በጣም የሚያመም ነገር ነው። በአንዴ ሁለት አይነት ቅልቅላ መስፍን ገቢ ነው ራሱ የዋህ የሆነ አይኑ ምናምን የአማቾቹ መሬት የሆነ ሰው ነው ምናምን የሚሉት አላ እንደ ወንድም የሚያዩት ይመስለኛል። ሜዲቴት አደረገ አሪፍ የግጭት ጭማቂ ነው ኮንቴንት። ሙዚቃ ደግሞ ኤክስፕረስ ማለት ነው። ድምፅ ስሜት ሲሆንና ስሜትን ፕረስ ሲያደርገው የሚወጣው ነገር ማለት ነው። የግጭት ታሪክ ምናምን ሲኖረ የኪሳራና የትርፍ ታሪክ ኢሞሽናል ትሆናለህ። እንደኔ እና አንቺ ወደ ጫካ የሆነ ሰው ማስተንፈሻ ይፈልጋል። ለሰው ስለማታወራ ምን ብለህ ታወራዋለህ? እንኳን ችግር አውርተህ ብቻ መኖር እራሱ ምርጥ ነው። አሁን ፋይት አለ ሰሞኑን ሸቂ ነው። ለምን ጆኒ እኮ ብቀርብልሽ ምርጥ ነው። ኧረ ጆኒ ቅረቢ ፖድካስት አንዳኛለች እሱ ምን አድርገው በፊት ከንቃ ተገሳለ ጠልጥ አይ ጆኒ ሞርም ነው እንትኑን አሁን ቅድም ያሳየውሽ አለ አይደለ? ቴሌብሩም ምንም እኔ የምጠቀመው አይደለም፣ ንግድ ባንኩ የምጠቀመው አይደለም። እሱን ላስገባና ትራንዛክሽን ስለሚያሳየን ትራንዛክሽን ላይ ማየት እንችላለን ነው የምልሽ። ኦኬ መላው ሚግባና አንቺ ከዛ ላርገውና ቴሌብሩንም የምጠቀመው ስለሆነ ምንም ትራንዛክሽን የለውም ከዚህ በፊት በቃ ባለው አየር እናየዋለን። አሁን 5 ሰዓት ሆኗል። እንትን አለሽ? አይ በቀጥታ በዚህ ምክንያት ማለት የተለየ አካውንት ለዚህ ስራ አዘጋጅሽ ነው። በጣም አሪፍ። ስለዚህ የመጣው መካፈል ነው። በጣም አሪፍ።
በአንቺ ስለሆነ የምሞክረው ከዚህ በኋላ ያለው የሌላም ሰው ሊገባበት ስለሚችል ይቀላቀላል። ከዚህ ግን በአንቺ ስለሚጀምር ችግር የፖድካስት አካውንት በቃ እንደተባባል ነው። ከዩቱብ የሚገኘው መላ በቂ ስላልሆነ ጅሌ በሚፖስትላችሁ አካውንት ላይ ደስ ያላችሁን ጠብጠብ አድርጉ። የጥላ ፎቅ መደብ አለ። ዲች ለበስና ከዛ በላይ ነው። ከአታንጋ ሚስማርም ብቻ የገንዘብ ትንሽ የለውም። የሆነ ነገር በየወሩ ጠብ አድርጉበት። እንወዳችኋለን። ከዚህ የተሻለ ኮንተንት ይዘን ከች እንድንል ሞቲቬት አድርጉን። በመላው ከፍሎ የሚዝናና ምርጥ ያራዳ ልጅ ነው። የጊፍተሩን ፕሮጀክት ወደዚህ አምጥተነዋል። ዲዘርቭ የምታደርጉትን አገልግሎት ለመስጠት እባክዎ ከፍሎ ይዝናኑ ለማለት ነው። እናመሰግናለን። ሙዚቃውን ድምጽ በቃ ተፋታና መቼስ ይሄ ኤፒሶድ ቢመቻችሁ ነው እስካሁን ቁጭ ብላችሁ ያያችሁት። እስካሁን አይታችሁ ደግሞ በቴሌ ብርና በንግድ ባንክ 10 ብር ጀምሮ አለማስገባት በጣም ንፉግነት ነው። ቀጣይ በአሪፍ እንግዳ እንድንገናኝ እናንተ ደግሞ ከ10 ብር ጀምሮ የቻላችሁትን አስገቡልን። እናመሰግናለን። በወጣው የተካ ዓመት ያድርሰን። ይህ ጅላሉ ፖድካስት ነው። እኔ ደግሞ ጅላሉ ስቴንስል ነኝ። ይመቻችሁ። ቻው